የአማራ የሚባለው እንትን ብዙ I don't understand it ማለት ለኢትዮጵያ መዳኛው ለአማራውም ጭምር ኢትዮጵያዊነት ነው ነው የምለው ግራ መጋባት አይነት አድርጌ ነው የምወስደው ወይ አዎ የማንቀው እሱን ቃል አለመጠቀም ነው ሁለቱም ወላጆቼ አዲስ አበባ ላይ ነው የተገናኙት የተወለድኩት አዲስ አበባ ነው ቡልጋ የሚባለውን ሀገር ዘመዶቼን ለመጠየቅ ሲሄድ ነው የማውቀው የሚባለውን ሀገር ዘመዶቼን ለመጠየቅ ሲሄድ ነው የማውቀው እንትን አንዳንዴ እድገታችንን ባክግራውንዳችንን ይወስናል ብዙ ጊዜ እኔ ሰሜኑን ክፍል አላውቀውም እንዳልከው ቡልጋ የፋዘር ሀገር ሄጄ አይቼዋለሁና ደቡብ ነው አብዛኛው ነገሌ ወርና ተወለድኩ አሪሲ ነገሌ ቤተሰቦቼም ምናምን ወንድሞቼም ሁላችንም አብዛኛው ጊዜ እዛ ስለኖር እኔ እንደ ክህደትም ይመስለኛል ለምሳሌ ራሴን እንደ አማራ አይደንቲፋይ አድርጌ የፖለቲካ አላይንመንቴን በዛ ባደርገው like I feel like denying ያም የኔ ነው ክሌም ስለማረገው ነው አዲስ አበባ መለስ ኮስሞፖሊታን ፒያሳ ሮማኒካ የሚባለው ሰፈር ነው ልጅ ማለት እና አንዳንድ እኮ ማንነቶች በአንተ ሁላችን አሁን በአብዛኛው አማራ ፖለቲካል ኦሪየንቴሽናችን የፖለቲካ ዝንባሌያችን ኢትዮጵያዊ ነው የተጠቃው ግን በእኔ አስተያየት የኢትዮጵያዊነት ነው አሁንም እየተቀጠቀጠ ያለው ቴዎድሮስ ቅድም ካሳሁንም ሞተ ያለው አክቹዋሊ የኢትዮጵያዊነት መንፈስ ነው ጥቃት እየደረሰብን ያለው እየተጠቃን ያለው ግን አማራ ተብለን ነው ኢትዮጵያ ውስጥ አሁን ባለው ሁኔታ የውጭ ጠላት ኃይል ለመጥቶ እያጠቃን ያለው የውስጥ ጠላት ሰብናሽናሊዝም የንዑስ ብሔረተኝነት ነው ኢትዮጵያ ውስጥ አሁን ችግር እየፈጠረ ያለው እኔ እንደገባኝ ተክሌ እኔ ሶስታችንም ከአማራው ማህበረሰብ ነው የመጣን በተንደረደርኩበት ሐሳብ ላይ እኔ ራሴን እንደ አማራ አልገልጽም በዛ ነው አንተ ጋር ላይደርስ ይችላል ያሁን የአማራ አንተን ጋር መጣ እየኖረው ነው ያለው የአማራ ናሽናሊዝም እንደውም ተራኪ ማለት ነው የሚገርም ነገር I think እኔ ይቅርታ አስከብር ትንሽ መስፍን with all due respect ሁለት ነገሮች አንዱ ትልቁ ቅራኔ እሱ መሰለኝ የአማራ ብሔርተኞች ነን የሚሉ አሁን መስፍን እንደሚለው ኖ የኛ ብሔርተኝነት ጸረ ኢትዮጵያዊ ብሔርተኝነት አይደለም በተጨባጭ ኮንተንት ነው እኔ አሁን የአማራ ናሽናሊዝም የማየው ምንድነው በግፊት የመጣ በቃ ህዝቡ አማራጭ ከመጣ ቀደም ያልኩ ነገር እኮ ነው አንተ እንደ አማራ ጥቃት እየተፈጸመብህ እንደ ኢትዮጵያ ሆኜ ይከላከላሉ ብትል ሌሎችም ኢትዮጵያውያኖች አሉ ሌሎችም የኢትዮጵያ ፓርቲዎች ነበሩ እኮ አይደል ኢትዮጵያ ውስጥ እኮ አልጠፉም ምንድነው ጉራ ፈርዳ እኮ ወደ ስንት ነው ወደ 70 ምናምን ሺህ የሚጠጋ አማራ ተፈናቀለና በምክር ቤት ጥያቄ ሲቀር መለዘና ምንድነው ያለው እነዚህ ሞፈር ዘለል ነው ሞፈር ምናምን አርሶ አደሮች ናቸው በቃ መተው የአካባቢውን አጥተው የሚሰፍሩ ናቸው እና which means justify ነው ያደረገው ስርዓቱ justify ነው የሚያደርገው አሁን አንተ ምን መሰለህ ሲስተማቲክ በሆነ መንገድ የሚፈጸምን የዘር ማጽዳት ማንነት ተኮር ጥቃትና በኢትዮጵያ በየትኛውም ዓለሞች የሚፈጠር የአካባቢ ግጭት ይሄ ግጦሽ የሳር በዘላን ማህበረሰቦች መካከል የሚፈጠርን ግጭት አንድ አይነት ውስጥ ነው እያስቀመጥክ ያለው እያለ በተለይ I think አማራ አጠበባችሁ ታየ እናንተ the problem የእናንተ ችግር መሰል አስከብር ቅድም ልናገር የነበረው አማራ ማን ነው የሚለውን አጠበባችሁ ሰላም ተመልካቾቻችን ይህ የአማራ አንድነት ድምጽ ነው የአማራ አንድነት ድምጽ ሳምንታዊ ፕሮግራም የዛሬው ዝግጅታችን የአማራን ህዝባዊ ተጋድሎ የሚዳስስ ሲሆን ሁለት እንግዶችን ይዤ ቀርብ ያለው ይህን ፕሮግራም አዘጋጅቼ ቀርብኩላችሁ ያስከብር ገብሩ ነኝ እንግዶቼ አቶ መስፍን አማን እና አቶ ተክለ ሚካኤል አበበ የአንድ ትውልድ አባላት ናቸው በ1990ዎቹ ውስጥ የአዲስ አበባ ዩኒቨርሲቲ ተማሪዎች ነበሩ ሁለቱም መስፍን የፖለቲካል ሳይንስ ተማሪ ተክለ ሚካኤል የህግ ተክለ ሚካኤል የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ፕሬዝዳንት መስፍን አማን ደግሞ የመላው አማራ ህዝብ ድርጅት የወጣቶች ክፍል ውስጥ የከፍተኛ አመራር አባል ነበሩ
ከአዲስ አበባ ዩኒቨርሲቲ ተማሪዎች ተቃውሞ በኋላ መንግስት በወሰደው የሰብአዊ እርምጃ ተክለ ሚካኤል ተሰዶ ሌሎች ተማሪዎች ጋር በመሆን በኬንያ ዓመታትን አስቆጥሯል። መስፍን አማን ባለው የፖለቲካ ተሳትፎ በመቀጠል እስከ ቅንጅት ከፍተኛ አመራርነት ደርሷል። በኋላም ቅንጅትን ተከትሎ መንግስት በወሰደው የኃይል እርምጃ ከሀገሩ ተሰዶ ከኬንያም ወደ አምስተርዳም አቅንቶ በአምስተርዳም ነዋሪ ነው። ተክለ ሚካኤል በዓመታትን በኬንያ ከሌሎች ተማሪዎች ጋር ካሳለፈ በኋላ ወደ ካናዳ መጥቶ የጀመረው ትምህርቱን አጠናቆ በጠበቃነት እያገለገለ ይገኛል። ከጥብቅና ባሻገር በተለያዩ ሀገራዊ እና ማህበራዊ ጉዳዮች ላይ ይሳተፋል። መስፍን አማን በአሁኑ ወቅት የአማራ ዓለም አቀፍ ትብብር የህዝብ ግንኙነት ኃላፊ ነው። ሌሎችም የጋራ ጉዳዮች አሉን። ከጊዜ አንጻር ወደ እነሱ አንገባም። ተክሌና መስፍን እንኳን ወደዚህ ዝግጅት በሰላም መጣችሁ። ሰላም አስከብር። እንዴት ነህ ተክሌ? እንዴት ነህ? ጠፍተሃል። ሲኒየሮች ይቅደሙ ብዬ ነው አስከብር። እና መስፍን ደግሞ ወዲህም ከትልቅ ደብር ነው የመጣው ከአራዳ ጊዮርጊስ እና የነጌሌ ቅዱስ ጊዮርጊስን ብዙም አብረን ስንቀርብ እንደው ረኩዮቻችንን ፈልጉ ይላል፣ ይቀልዳል። እና በጣም ደስ ብሎኛል ስለተገናኘን። ኦፍኮርስ ሀዘን ላይ ምነኝ ይሄን ዊኬንድ ወንድማችን ሰምታችኋል። አምሹር ወንድማገኝ ሀብታሙ አርፎ 6 ኪሎ አብሮን ተማሪ የነበረ ነው። ጎበዝ ወጣት አክቲቭ የነበረ ልጅ ነው። የእሱ ቀብር ትላንት ኦቶዋ እዚህ ካናዳ የካናዳ ዋና መቀመጫ ቀብሬ ዛሬ መመለሴ ነው። ስለዚህ ይህንን ቃለ ምልልስ የምናደርገው ከዛ መልስ ነው። በተወሰነ መልኩ ዲፕረስድ ነኝ የነበርኩኝ፣ ግን ደግሞ ደስ ብሎኛል ስላገኘኋችሁ። መስፍንም አስከብር። በጣም ያሳዝናል። ማለት እኔም አንተን የነገርከኝና ልብ ይነካል። ማለት በዚህ ሁኔታ ወንዴን በጣም ሁላችን አስከብርም ታውቀዋል፣ ሁላችንም እናውቀዋለን። በተለይ እዛ ግቢ ውስጥ 93 ተማሪ ዓመተ ምህረት የተማሪዎች እንቅስቃሴ ላይ ኦልሞስት የግንባር ስጋ ነበር ማለት ይቻላል። ፊት ለፊት ሆኖ የሚናገረው እሱ ነበረ። ፊት ለፊት ሆኖ መፈክር አውራጅ ነበረ። ተማሪው እንትን ሲያደርግ የነበረ ልጅ ነው። እና ያ የኢትዮጵያ የሀገራችን ፖለቲካ ያው እንደዚህ ማሰደድ ብቻ ሳይሆን በሰው ሀገር እንድንቀበር በሰው ሀገር እንድንቀር እያደረገ ነው። እና በጣም ስሜት ይነቃል። አክቹዋሊ ያው የኛ ኮንቴምፖራሪ ነው፣ የኛ አቻ ነው። እና እንግዲህ ነፍሱን ይማረው፣ ቤተሰብም ካለ መጽናናትን እንዲሰጠው እንመኛለን። ተክሌ እውነት ነው። ተክሌና መስፍን ወንዴ ፊት ለፊት ከህግ አስከባሪዎች ጋር ያለምንም ፍርሃት ፊት ለፊት ከሚጋፈጡ እና እውነተኛ ኦነስት የሆነ ወንድማችን ነበር። በስደትም ከነ ተክለ ሚካኤል ጋር ነው የተማሪዎች ኮሚቴ ሆነው ተማሪዎች በስደት የሚገባቸውን እንክብካቤ እንዲደረግላቸው ከፍተኛ አስተዋጽኦ ካበረከቱ ወጣት ተማሪዎች መካከል አንዱ ነበር ወንዴ። ተክሌና በሌሎች በካናዳ እና በሰሜን አሜሪካ ያላችሁ የዛ ትውልድ አባላት ለወንዴ ክብር እና ለቤተሰቦቹ ላደረጋችሁት አስተዋጽኦ እኔም በበኩሌ ላመሰግናችሁ እወዳለሁ። ያ ስሜታዊ ያደርጋል። በሀገራችን ለውጥ ኖሮ ሁሉም ወደ ሀገር ተመልሶ የሚኖርበት ሁኔታ ሳይፈጠር እንደወጣን በተለያየ ሀገር ውስጥ የሚከፈሉት የህይወት መስዋዕትነቶች ስሜታዊ ያደርጋሉ። ሌላ ወቅታዊ ጉዳይ እንግዲህ ሁለታችሁትም ተከታትላችሁት ይሆናል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የለቀቀው ሙዚቃ አለ። እሱም ተከትሎስ ኢትዮጵያን በተለያየ መልኩ ከያኒው የሰራውን ስራ በየራሳቸው ትርጉም እየሰጡ ኢንተርፕሬት እያደረጉ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆነዋል። እና ተክሌ እሱን ተከታተልከው? እንዴት አየኸው የድምፃዊ ቴዎድሮስ ካሳሁን ስራ? በደንብ ሙሉ አልተከታተልኩትኝም፣ ግን ወደ ከጓደኛ ሌላ አብሮ ከኛ ጋር ተማሪ የነበረ ደሳሌ ጋ ነው እየነዳን የሄድ ነው እና መኪና ላይ ከፍቶት ኦብሰስድ ሆኖ ነበረ። ደሴ ሰምቻለሁ። በተለይ ዳስጣልን አንድ 10-15 ጊዜ አልከፈተው ደርሰን ስንመለስ እና አይ ቲንክ እንግዲህ ከአብይ አይን ያውጣው ነው የምትለው። ቴዲ ያው አዲስ አይደለም። የሙዚቃ
ስራው እንግዲህ በደንብ ኦፍኮርስ ጥናት ይጠይቃል፣ በደንብ ማየት። ግን ያው ብዙም የተለየ አዲስ ነገር የለውም። ኮንቴንቱ ኦልዌይስ ድፍረት የተሞላበት ነው። የህዝቡን ብሶት እንትንም ነው፣ አይሮኒካልም ነው። ዛሬ አሁን በዚህ በአማራ ህዝባዊ ተጋድሎ ብለህ እሱ ደግሞ የኢትዮጵያ ህዝባዊ ተጋድሎ እና ኢትዮጵያዊነትን ነው ሞር የሚያቀነቅ ነው እና ትንሽ ሰውየውንም ነክቶታል። በጣም ፊት ለፊት ሄዶን ነው ኮንፍሮንት ያደረገው። ስርዓቱን በደንብ ተናግሯል። አይ ዶንት ኖ እንግዲህ ከዓይን ያውጣው ነው የምንለው። መስፍን እንዴት አየው የድምፃዊ ቴዎድሮስ? በሌላ እንትን ላይ አስተያየት ሰጥቼበታለሁ ሰፋ ያለ። እኔ ከመዘፈኑ ኪነ ጥበባዊ ይዘት ምናምን ነገር ሳይሆን በአጠቃላይ ሜሴጁ በጣም ሙቪንግ ነው። በጣም ቀጥታ የሆነ ነው። እንዲያውም ከዚህ ቀደም ዘፋኞች መንግስትን ሲተቹ የሆነ ነገር ሲናገሩ ትንሽ አሽሙሪ ያለው ይዘት ነገር ነው የሚናገሩት። ይሄ ግን ምንም እንደወረደ ነው። እሱ በጣም የሚገርም ነገር ነው። ሁለተኛ ሁሌ የምለው ነገር ነው፣ ቴዲ ያደረገው ድፍረቱ በጣም የሚደነቅ ነው። ኢትዮጵያ ውስጥ በተለይ ይሄ አምባገነንነት ባለበት ኢትዮጵያ ብቻ ሳይሆን በአፍሪካም አምባገነንነት ባለበት ሀገር ውስጥ ከመንግስት ጋር ተጣልተ ምንም መሆን አይችልም እና በጣም ብዙ ሪስክ አለው። ያንን ነገር የመጣ ይምጣ ብሎ እንደዚህ አይነት ማድረጉ በጣም ሳላደንቁ አላልፍም። ይሄ ግን በሌሎች አሁን እሱ ይሄ አርቲስት ነው፣ በአርት በሙያው እንደዚህ ሌሎች በሌሎች ሙያዎች ያሉ ደግሞ ሰዎች አፋቸውን ለጉም ተቀመጡ። እውነት አገር ሞተ ነው ያለው። በነገራችን ላይ በጣም ትልቅ ነገር ነው የተናገረው። አገር ሞተ ቀላል ቃል አይደለም፣ ቀላል እንትን መልእክት አይደለም። አገር ሞቷል እኮ ነው ያለው። በዚህ በኩል ኢትዮጵያ የብልጽግና ልዕልና ላይ የተንሳፈፈች ነው፣ ወደ ላይ የወጣች ነው እየተባለ ኦፊሻል የመንግስት ናሬሽን ትርክታል። ከዛ በፍጹም በተቃረነ መንገድ አገሪቷ ኧረ ሞታለች፣ ኧረ ምን ብልጽግና ነው ምናምን የሚል ነገር ነው ዋናው መልእክቱ እንትን ነው። ሌሎች በሌሎች ሙያ ውስጥ ያሉ ሰዎች እነዚህ አሁን የቴዲ አሁን በአርት ገልጹ ሌሎችም አይ ቲንክ ማድረግ ያለባቸው እንደዚህ ደፍረን የሆነ ነገር ማድረግ ካልጀመረን እንደተባለው ማግሪቷ ትሞታለች። እጃችን ላይ ነው እንዲያውም ሞቶ እጅ ላይ ሞት የሚባል ነገር ታውቃለህ አይደል? እጃችን ላይ እያየናት ነው የምትሞተው። ኢትዮጵያ የተለየች ሀገር አይደለችም። ሀገሮች ውልቅልቃቸው ሲወጣ አይተናል በዓለም ላይ እና በጣም የሚደነቅ ነገር ነው። እንግዲህ ሜሴጁ ሁሉም ሰው የገባው ይመስለኛል። እንግዲህ የሚቀጥለውን ነገር ህዝቡ ነው የሚያውቀው። ያ እውነት ነው። ቴዎድሮስ ካሳሁን በእኔ እይታ እንግዲህ በዚህ ሰዓት ኢትዮጵያውያን በመላው ሀገሪቱ የሚኖሩ ከተለያየ አቅጣጫ ከተለያየ ኮርነር የምንኖሩ ኢትዮጵያውያን ምን እንደምናስብና ምን ፊል እያደረግን እንዳለን ኮሌክቲቭሊ የኢትዮጵያን ህዝብ ስሜት አንጸባርቋል ብዬ አስባለሁ። እኔም በግሌ መንግስት ብሔራዊ እርቅ ብሔራዊ ኮሚሽን የሚል አቋቁሞ ከየአካባቢው የማህበረሰቡን አጀንዳዎች እየለየ ባለበት ወቅት ይሄንም እንዳንድ ጉዳይ አድርጎ የዜጎች የሀሳብ የመግለጽ መብት ተደርጎ ሊቆጠር ይገባል እንጂ በምንም አይነት መልኩ አሁን ያለው አገዛዝ በድምፃዊ ቴዎድሮስ ካሳሁን ላይ ምንም አይነት እርምጃ መውሰድ የለበትም፣ አግባብም አይደለም። ዓለም አቀፍ ሚዲያዎች ዘግበውታል። በሙዚቃ ኢንዱስትሪው በተለያዩ ቢልቦርድስ ላይ በከፍተኛ ሁኔታ እየመራ ያለበት ሁኔታ ነው ያለው። ተደማጭነቱ ዓለም አቀፍ ትኩረት ይስበዋል፣ ለመንግስትም ዋጋ ያስከፍለዋል፣ በኢትዮጵያውያን ዘንድም ትልቅ ዋጋ ያስከፍላል ብዬ አስባለሁ። ይሄ ገዢው መንግስት ገዢው አገዛዝ ወይም ገዢው ፓርቲ በድምፃዊ ቴዎድሮስ ካሳሁን ላይ ወደ አሉታዊ እርምጃ የሚወስድ ከሆነ። ለማንኛውም ወደ ዛሬው ዝግጅታችን እንግባ። ተክሌ የተለያየ የፖለቲካ አሳሰብ ቢኖረንም ሶስታችን የመጣንበት ማህበረሰብ የአማራው ማህበረሰብ ላለፉት 30 እና 35 ዓመታት በተደራጀ መልኩ የአማራውን ህዝብ ወይም የአማራውን ኤሊት በጠላትነት ፈርጀው ተደራጅተው ህግና ፖሊሲ ቀርጸው የአማራን ህዝብ ተከታታይ የሆነ ጥቃት ሲፈጽሙ ቆይተዋል። አሁን የአማራው ህዝብ ይህን በቃኝ በማለት ህልውናዬን አስከብራለሁ በሚል ትልቅ ተጋድሎ እያደረገ ይገኛል እና ተክሌን ነገር እንዴት ነው እየተከታተልከው ያለው? መስፍን አይኖ ፓርቲ ውስጥ
ወይም በተደራጀ ሲቪክ ሶሳይቲ ውስጥ በአማራ አቀፍ ትብብር እየተሳተፈ ይገኛል። አይኖ የኢትዮጵያን ሁኔታዎች በወቅታዊ ሁኔታዎች እንደምትከታተል አውቃለሁ መስፍንና ተክሌ እና አንደርስታንዲንግህን ያንተን እይታን ሼር በማድረግ ለምን አንጀምርም? እኔ አትደገመው ብዬ ነበረ፣ ደገምከው። እኔ ከአማራ ብሔረሰብ ወይ ማህበረሰብ መጣሁ ብዬ አላምንም፣ ተናግሬም አላውቅም አክቹዋሊ። እና አይ ቲንክ እሱን ጫንክብኝ ነው የምለው። አስከብር እኔ ከኢትዮጵያዊው አማርኛ ተናጋሪው ኢትዮጵያዊ ማህበረሰብ ብትል ይሻላል አክቹዋሊ እንጂ ቢኮዝ ኦልዌይስ እንደምናገረው የእኔ አባት ወታደር ነበር እና አባቴ ከሸዋ ነው። እናቴን ከወሎ ጢጣ ላይ አግብቶ ከኮንጎ መልስ ነጌሌ ቦረና ሄዶ ነው ብዙዎቻችን የተወለድ ነው ልጆቹ አብዛኞቹ። የኔ አባት ነጌሌ ቦረና ሲሄድ የኢትዮጵያ ወታደር ሆኖ ነው፣ የአማራ ወታደር ሆኖ አይደለም፣ የሸዋ ወታደር ሆኖ አይደለም። ስለዚህ የወለደን ያሳደገን ኢትዮጵያ በሚለው ነው ፒሪየድ። አማርኛ ተናጋሪዎች ኢትዮጵያ። ስለዚህ እኔ ኮምፕሊትሊ ያው ይሄ የአማራ የሚባለው እንትን ብዙም አይ ዶንት አንደርስታንድ ኢት ማለት ለኢትዮጵያ መዳኛው ለአማራውም ጭምር ኢትዮጵያዊነት ነው የምለው እኔ። አዘርዋይዝ አማራ እንደ አማራ ተገንጥሎ አማራ የሚባለው ክልል መስርቶ ልክ ኦሮሞ ተገንጥዬ እንደሚለው ከሆነ እሰየው። አዘርዋይዝ ግን ለሁሉም ኢትዮጵያዊ መዳኛው ኢትዮጵያዊነት ነው። የገደሉትም ወያኔዎቹ በቆዩበት 27 ዓመት አሁንም ብልጽግና ቀጥሎ የገደሉት የቀጠቀጡት ኢትዮጵያዊነትን ነው። የስ የተወሰነ ብሔረሰብ አባላት በተለየ መልኩ ሲንግላው ተደርገው ተጠቅተው ሊሆን ይችላል በከፍተኛ ሁኔታ በንጽጽር። የተጠቃው ግን በእኔ አስተያየት የኢትዮጵያዊነት ነው። አሁንም እየተቀጠቀጠ ያለው ቴዎድሮስ ቅድም ካሳሁንም ሞተ ያለው አክቹዋሊ የኢትዮጵያዊነት መንፈስ ነው እና አይ ቲንክ በዚህ መልኩ ነው የምመለከተው። ስለዚህ ብዙ ጊዜ አይ አንደርስታንድ አይ ሪስፔክት የአማራዎችን ተጋድሎ፣ ግን እኔ የለሁበትኝም አንፎርቹኔትሊ። አስከብር ምናልባት ይሄ የማንነት ውስጥ ያለ ተወሰነ ምን ልበለው ግራ መጋባት አይነት አድርጌ ነው የምወስደው። እኔም አሁን ከአንተ የተለየው አይደለም ወይ? አዎ የማን ቀውስ እሱን ቃል አለመጠቀም ነው። ሁለቱም ወላጆቼ አዲስ አበባ ላይ ነው የተገናኙት። የተወለድኩት አዲስ አበባ ነው። ቡልጋ የሚባለውን ሀገር ዘመዶቼን ለመጠየቅ ሲሄድ ነው የማውቀው። ማን የሚባለውን ሀገር ዘመዶቼን ለመጠየቅ ሲሄድ ነው የማውቀው። እኔ ፒውርሊ እንዲያውም ለእኔም አንዳንዴ ይገርመኛል እንዴት የአማራ ፖለቲካ ውስጥ ራሴን አገኘሁት ብዬ ራሴን እጠይቃለሁ። አዲስ አበባ መለስ ኮስሞፖሊታን ፒያሳ ዶሮማኒቃ የሚባለው ሰፈር ሰው ልጄ ማለት እና አንዳንድ እኮ ማንነቶች በአንተ ሁላችን አሁን በአብዛኛው አማራ ፖለቲካል ኦሪየንቴሽናችን የፖለቲካ ዝንባሌያችን ኢትዮጵያዊነት ነው። ጥቃት እየደረሰብን ያለው እየተጠቃን ያለው ግን አማራ ተብለን ነው። ኢትዮጵያ ውስጥ አሁን ባለው ሁኔታ የውጭ ጠላት ኃይል መጥቶ እያጠቃን ያለው የውስጥ ጠላት ሰብናሽናሊዝም የንዑስ ብሔረተኝነት ነው ኢትዮጵያ ውስጥ አሁን ችግር እየፈጠረ ያለው። አሁን ኢትዮጵያ ውስጥ ያሉ የንዑስ የኦሮሞ ብሔረተኝነት ነው፣ የትግሬ ብሔረተኝነት፣ የምናምን ብሔረተኝነት የምትላቸው ብሔረተኝነቶች አሉ። እነዚህ ብሔረተኝነቶች ኢትዮጵያ ውስጥ ደረሰብን ለሚሉ ጭቆና ወይም ደግሞ ኢትዮጵያ ውስጥ እነሱ ሊፈጥሩ ለሚያስቡት የበላይነት እንቅፋቱ ተብለው የሚያስቡት ለነሱ ኢትዮጵያ አሁን የምትለው ኢትዮጵያዊነት አብስትራክት ነው። ዲናይንግ ዛት እንትን አብስትራክት ነው። ተጨባጭ ግን እንደ ህዝብ እነሱ ተቀናቃኝ ተጻራሪ አድርገው ማለት የአማራ ማህበረሰብ ነው። የዚህ የኢትዮጵያዊነት እንትን ተሸካሚ ነው ብለው የሚያስቡት አማራ ማህበረሰብን ማጥቃት አሁን አማራውን አሁን የኔ ቤተሰቦች ምናምን በግድ ነው ማለት ትችላለህ። ወደ አማራ አስተሳሰብ ወደ አማራ ማንነት እንትን ውስጥ የገባ ነው እና ይሄ ራሱን ዲናይ በማድረግ ከነገሩ ማምለጥ አይቻልም። እስካሁን ዳታው ራሱ ያሳያል እኮ ኢትዮጵያ ውስጥ እስካሁን የተፈጸሙት ዘር ተኮር ብሔር ተኮር ጥቃቶች 99 ምናምን% አማራውን ታርጌት ያደረጉ ናቸው። ባይ አክሲደንት በአጋጣሚ ወይም ደግሞ ይሄ ኮላቶራል የሚባል ነገር አለ አይደል? በዛ በአጋጣሚ ሌሎች አብሮ ተደምረው የሚጠቁበት እንትን አለ። መስተክለ አንድ ጥያቄ ለገ ሩዋንዳ ውስጥ ጄኖሳይድ ተፈጸመ ተብሏል። 1.ምናምን ቱትሲዎች በሁቶች ተጨፈጨፉ ተብሏል። ግን በዛን ወቅት ላይ ሞዴሬት የተባሉ ሁቶች ተገለዋል። ያንን ጭፍጨፋ በቱትሲዎች ላይ የተፈጸመ ጭፍጨፋ የሚለውን ነገር አያስቀረውም። ምክንያቱም ጨፍጫፊዎቹ እነዚህ ጽንፈኛ
ሁቶቹ አላማቸው ቱትሲ የሚባለው ዘር ማጥፋት ነው። ኢትዮጵያ ውስጥም ያለው ነገር ላለፉት 31 ምናምን ይሄ 31 ዓመታት የምንለው ይሄ የብሔር ፖለቲካ ኢህአዴግ ወደ ስልጣን ከመጣ ጊዜ ጀምሮ ነው። ባይ ዲዛይን ነው፣ በፍላጎት በቅድ አማራ የሚባል ማህበረሰብ እንዲያውም መጀመሪያ እኛ እንደው እናውራ እንደው እኔ መስለኝ የነበረው የወያኔን የሬዲዮ ፕሮፓጋንዳ ምናምን ነገር ሰዎች ሲሰሙ እነዚህ ሰዎች ጸባቸው ከደርግ ጋር ነው። ደርግ ደግሞ የሁላችንም ጠላት ነው፣ ችግር ነው። ደርግን የፈለገው ይውቀጡት ይቀጥቅጡት ተብሎ ነው እኮ። በነገራችን ላይ አማራ ክልል ብዙ ራሱ እኮ ያሳለፋቸው ለዛ ነው። ሌተር ደርግም ከወደቀ በኋላ ችግራቸው ከደርግ ጋር ወይ ደግሞ ከደርግ በፊት ከነበሩ የቀደሙ ስርዓቶች ጋር እንዳልሆነ በተግባር ነው ያሳዩት። ደሃው ምስኪኑ የአማራ ገበሬ ምን አንተ ምናልባት የወታደር ልጅ ትሆን ትችላለህ። እኔ ነፍጠኛ ሆነው አሉ ደቡብ ሸዋ ምዕራብ ሸዋ አካባቢ የሚኖሩ ቀሳውስት፣ ካህናት፣ አገልጋዮች የሆኑ ገበሬዎች የሚሆኑ ቤተሰቦች አሉ። ምን አይነት እንትን ውስጥ እንዳሉ ችግር ውስጥ እንዳሉ አውቃለሁ። እነዚህን ሰዎች ምን አድርገህ ነው አሁን ለኃይለ ሥላሴ ወይም ደግሞ ለሚኒሊክ ለምናምን እንትኖች ያደረጋኝ? እና ተወደደም ተጠላም አሁን ባለው ሁኔታ ጥቃት እየደረሰበት ያለው ማህበረሰብ አለ። ራሱን የማከላከል መብት አለው። ራሱን የማደራጀት መብት አለው። ራሱን ምን እንትን ነው በእናንተ ሀገር አላውቅም። አይደለም አንድ ማህበረሰብ እንዲህ ጥቃት ደርሶበት አሁን እዚህ የእንስሳት መብት ተከራከሩ። የእንስሳት ለምን አላግባብ አይያዙም ተብሎ ፓርቲ ይቋቋማል፣ ድርጅት ይቋቋማል። የነሱ ጥብቅና የሚቆምበት እንትን ያለው አማራ ትልቅ መስፍን እኔ እንደገባኝ ተክሌ እኔ ሶስታችንም ከአማራው ማህበረሰብ ነው የመጣን ብዬ በተንደረደርኩበት ሀሳብ ላይ እኔ ራሴን እንደ አማራ አልገልጽም ያለ መሰለኝና ግን እሱም ራሱን እንደ ኢትዮጵያዊ ቢገልጽም ግን ባነሳው ጥያቄው ላይ እንደገና መጠየቅ ፈልጋለሁ። ተክሌ አሁን እንደምታየው ላለፉት 3 ዓመታት የአማራ ህዝብ የተለያዩ በፋኖ አደረጃጀቶች እየተመራ አሁን ደግሞ የአንድ የአማራ የፋኖ ብሔራዊ ንቅናቄ የሚል አንድ አመራር መስርተው እንቅስቃሴ የተደረገ ነውና እሱን ነገር እንዴት ተገመግመዋለህ? እንደ በፖለቲካ ተሳትፎ ታውቃለህ፣ በተለያዩ ንባብ አለ እና እንዴት ተገመግመዋለህ? ጠንካራ ጎኑ ምንድነው? ለምን በአንተ አንደርስታንዲንግ ለምንድን ነው ወደ መሳሪያ አንስተው ወደ መታገል የገቡት? እሱን እስኪ ያንተን ፐርስፔክቲቭ ሼር አድርገን ተክሌ። እኔ ሁለት ነገሮች አስከብር አግኝተኸኛል መስፍን። አንደርስታንድ አንተ ያልከውንም ነጥብ እረዳለሁኝ። እንትን አንዳንዴ እድገታችንን ባክግራውንዳችንን ይወስናል። ብዙ ጊዜ እኔ ሰሜኑን ክፍል አላውቀውም እንዳልከው ቡልጋ የፋዘር ሀገር ሄጄ አይቼዋለሁ እና ደቡብ ነው አብዛኛው። ነጌሌ ቦረና ተወለድኩ። አርሲ ነጌሌ ቤተሰቦቼም ምናምን ወንድሞቼም ሁላችንም አብዛኛው ጊዜ እዛ ስለኖር እኔ እንደ ክህደትም ይመስለኛል ለምሳሌ ራሴን እንደ አማራ አይደንቲፋይ አድርጌ የፖለቲካ አላይንመንቴን በዛ ባደርገው like I feel like denying ያም የኔ ነው ክሌም ስለማረገው ነው። ኦልዌይስ ምለው እንደውም ኦሮሚያ ሲቲዝን ነኝ እኔ I claim that land እናቴ አባቴ አያት ቅድመ አያቶች የለፉበት የገነቡት ያቆሙት አገር ነው። ስለዚህ ከዛ አንጻር ነው ልክ በሞመንት ግን አማራ ብሔርተኛ ብዬ ሲሄድ ከዛ ያወጣኛልን ብዬ በሚል ምክንያት እንትንም ነው የእድገትም ጉዳይ ዴሊበሬት ቾይዝም ነው። ግን አምኖት ሌሎቻችሁ ግን በዛ መልኩ ራሳችሁን ስትገልጹ መቃወም አይደለም አንደርስታንድ አደርጋለሁ። ወደ አንተ ጥያቄ ስመጣ አስከብር I think at the same time እዚህ ጋር ላቁምህና ቆይ ማንነትን በተመለከተ አይደንቲቲ በተመለከተ አንዳንዴ ራስን ዲፋይን የምታደርግበት መንገድ አለ አይደል? እኔ እንደዚህ ነኝ ትላለህ። ሌሎች ሰዎች ደግሞ ወደድክም ጠላህም አንተን ዲፋይን የሚያደርጉበት መንገድ አለ። ለምሳሌ አሁን አንተ አርሲ ነገሌ ምናምን ትኖራለህ። አሁን ራስን አንተ ኢትዮጵያዊ ምናምን ነገር ትላለህ። እነሱ ግን የሚያው ዞሮ አማራ አለ። ከዛ ከመጣህበት ከነሱ ከሚናገሩት ቋንቋ ውጪ ከሆንክ እነዚህ አማሮች፣ እነዚህ ሴትለርስ፣ እነዚህ ሰፋሪዎች። ስለዚህ ያን አይደንቲቲ ፎርም የሚደረገው አንተ እኔ ነኝ ብለህ ክሌም ከምታደርገው ማንነት በተጨማሪ ሌሎች ደግሞ ክሌም አንተን ሌብል የሚያደርጉ ወይ ደግሞ የሚመድቡ እንትን ምድብ አለ። በዛ ነው የምትጠቃው። በዛ ነው አንተ ጋር ላይደርስ ይችላል። እኔ አሁን የሐረር አንድ ሰው አለ ሐረር የማውቀው ሰው አለ። የራስ መኮንን እንትኖች ሆነው ለረጅም ዓመት ሐረር ሄደው ከመንዝ አካባቢ ይመስለኛል መንዝ ነው መራቤት ጀስት ሲባል ነው የሚያውቁት። በነገራችን ላይ 3ኛ ትውልድ ናቸው። አቁም ግን የሐረር ሰውንን ብለው ነው ራሳቸውን አይደንቲፋይ የሚያደርጉት። አሁን ይሄ ብሔር ፖለቲካ መጣና እናንተ አማሮች ናቸው አላቸው። ግን የት ነን ማንን የት ነን ምናምን ነገር ብለው
ምን ሶስተኛ ትውልድ ናቸው እነዛ ሰዎች አማራ ደግሞ ይሄ አማራ ካልቸር እንትን አለ ይሄ ወደ ኋላ ሄዶ የተወለድክበት አካባቢ አመት አንዴ ወይ በሁለት አመት አንዴ ወይ ከዛ ሄደ ሚስት ማምጣት የሚባል ነገር የለም አሁን ጉራጌ አካባቢ ትታረጋለህ ትግሬዎቹ አካባቢ በጣም የተለመደ ነገር ስለሌለ እነዛ በቃ የሀረር ሰዎች ነን ብለው ኖሩ ምናምን ነገር የፖለቲካ አለቅ አማራ ናችሁ ብለው ይወቅቷቸዋል አረ እኛ ሀረሮች ነን አረ አይደለም እናንተ አማሮች ናቸው አንተም እንደዛ ነህ ፕሮባብሊ አንተ ኮምፎርታብል ሁኔታው ስላለ ነው ኖ አይ ምንም እኮ አሁን ያልከው ነገር ግልጽ ነው ስትሬት ፎርዋርድ ነው እኛ ምንም እንበልምን አይደለም ሌሎች እኮ ይሁን እናንተም እኮ በሆነ መልኩ ዲፋይን አረጋችሁኝ እኔም ፈቃድ ሳትጠይቁ ሶ ዳት ኢዝ ትሩ ምንም አሁን ያልከው ነገር ምንም እንትን የለው እኔ እንዲህ ነኝ ስላልኩኝ ሌሎች ይተውኛል ማለት አይደለም ሌሎች ተውኝም አልተውኝም ግን የኔ ደግሞ አይ ሃቭ ዘ ራይት ዘ ፍሪደም የመምረጥ ቾይሴ ነው ይሄ ነው አክቹአሊ በፍጹም ነው እና ኢትዮጵያዊነት ነው አክቹአሊ ኤንድ ፎር ዛት ማተር የአማራውም ትልቁ ኮንትራዲክሽን እሱ አይደለም አለቃ የአማራውም አሁን የአማራ ፖለቲካ ትልቁ ኮንትራዲክሽን እኮ እሱ ነው አሁን የቴዲ አፍሮ ዘፈን ሲወጣ በጣም ጮቤ የረገጠው አብዛኛው የአማራ ብሔርተኛው ነው እና ግን የአማራ ብሔርተኛው ክሌም የሚያደርገው ክሌም እና የቴዲ ዘፈን አይ ሚን አይ ቲንክ የተለያዩ ናቸው ለኔ ሜሴጆች እኔ ኬስ አስከብር ጌታው አስከብር ያነሳው ጥያቄ ጋር ስመለስ አይ ኮምፕሊትሊ ደግሞ አንደርስታንድ የአማራው ጥቃት ከክልሉ ውጪም በሌሎች ኢንፋክት የአማራው ብሔርተኛ እኮ የሚያራግበው አብዛኛው ለኮዙ ተጠቃን ተገደል እንዲሆን የሚለው እኮ ከክልሉ ውጪ ሌሎች ኦሮሚያ ውስጥ ደቡብ ክልል ውስጥ ሊሆን ይችላል ቤኒሻንጉል ጉሙዝ ሊሆን ይችላል ሶማሌ ክልል ሊሆን ይችላል ከክልሉ ውጪ የደረሰውን በጉራ ፈርዳ ሊሆን ይችላል በጥሩ ብዙ ቦታዎች ከክልሉ ውጪ በደረሰበት ጥቃት አክቹአሊ ግድያ መፈናቀል ኤንድ እስራት ቶርቸር ሰቆቃ አይ ቲንክ በዛ ምክንያት ነው ኤንድ ዴን ያ ሁሉ ደግሞ አልበቃ ብሎ እንዳልከው ከ2023 በኋላ 2015 ጀምሮ ደግሞ በተፋፋመ መልኩ ትጥቅ ፍቱ ጀመረ ከዛ በኋላ ምን መለከተው ነው ላለፉት 3 አመታት ሪሰንትሊ በከፍተኛ የሆነ የድሮን ጥቃት ጭምር በድሮን የታገዘ ጭምር ከህፃናት ትምህርት ቤቶች ቤተክርስቲያን ሰምታይምስ ገዳማት ኤንድ ከፍተኛ የሆነ መንግስት ሊያደርገው የማይገባ አይነት ጥቃት እየደረሰበት ያለበት ሁኔታ ነው ኤንድ ዴን ያን ኦርጋናይዝድ ሆኖ እሱን ኦቨርካም አድርጎ የአራት ኪሎ መንግስት ለውጦ የምንፈልገውን ለውጥ ያመጡልናል ዴሞክራታይዝ ያደርጉናል አይ ዶንት ኖ የራሱም ደግሞ ስትገባ የአማራው ትግል የሚባለው ውስጥም ደግሞ ብዙ ነገሮች እንሰማለን አንዳንድ ጊዜ የራስ ገመና ነው ወይም ደግሞ የበለጠ ጉዳቱ ይበልጣል ወይም ይታፈናል እንጂ ከፍተኛ በራሱም በፋኖ ወይ በፋኖ ስምም ደግሞ ጥቃት ይፈጸማል አማራዎች ላይ አክቹአሊ ብዙ ቦታ ላይ ብዙ ሰቆቃ እንሰማለን አይ ቲንክ እውነቱን ለመናገር ግን የመንግስት ይበልጣል በሚል ከፖለቲካ ኮሬክትነስ አንጻርም ዝም ብለን ወጣና ነው እንጂ but I understand አማራው ላይ ከፍተኛ ጥቃት ይደርሳል and የአማራው ክልል ውስጥ የሚደረገው ትግል ጀስቲፋይብል ነው ብዬም አምናለሁኝ ማለት ነው አስከብር ኦኬ አመሰግናለሁ ተክሌ መስፍን ወደ አንተ ልምጣ ምናልባት እዚህ ጋር ነው ቢፎር ዛት እዚህ ጋር ተክሌ ላይ ለመጨመር ሁሌ እንትን ብለው ነገር አለ አሁን ለምሳሌ የኦሮሞ ናሽናሊዝም የትግራይ ናሽናሊዝም ምናምን ብዙዎቹ ናሽናሊዝሞች የኤሊት ፕሮጀክት ናቸው የልሂቃኖቹ ናቸው ምን ይባለው ፎርሙሌት አድርጉት ያቀምረውታል ታሪኩን ፈጥረውታል ልቦለድም ነገር ጨማምረው ምናምን ነገር ታሪኩን የዛሬ 150 ዓመት እንዲህ ተጨፍጨፈ ነገር ለሚባሉ ሰዎች መተው ወረው እንዲያርገው ምናምን ነገር ብለው ለአዲሱ ትውልድ ነግረውታል ነበር ነገር ስኮ አሁን ያለው ትውልድ እኮ አያውቅም እኮ ምኒልክ ምን እንዳደረገ ምናምን ነገር ምናምን ግን ምን የተነገረው ነገር የተፈጠረለት ታሪክ ምንድነው መተው የዛሬ ምናምን ተወረ ጡት ተቆርጦ እጅ ተቆርጦ እንዲህ ተፈልጣ ተቆጣ ያሁን የአማራ እንትን ጋር መጣ እየኖረው ነው ያለው የአማራ ናሽናሊዝም እንደውም ተራኪ ማያስፈልገው የሚገርም ነገር እሱ ችግሩን በታሪክ አይደለም የሚያውቀው በእውነት ነው የሚያውቀው ይሄ ባላለ እየኖረው ያለው ችግር እየኖረው ያለው ፈተና ነው እንደውም ይገርመኛል እስካሁን መታገሱ ነው የሚገርመኝ ምክንያቱም በቃ የአማራ ናሽናሊዝም የቴዲ አፍሮ እንትን ላይ ጨፈረ ኦፍ ኮርስ የአማራ ናሽናሊዝም የኢትዮጵያ ብሔረተኝነት ተቃራኒ ወይም ደግሞ ኢትዮጵያ ብሔረተኝነትን አጥፍቼ ሌላ አገረ መንግስት ሌላ ብሔረተኝነት ተመሰረታለሁ የሚል እንትን አይደለም በይሄኛው ብሔረተኝነት ውስጥ ተገደም ብንገባም
ዞሮ ፕሮጀክታችን ትልቁ የኢትዮጵያ የአባቶቻችን የታሪካችን ምናችን ፕሮጀክት ኢትዮጵያ ነች። ለጊዜው ግን አሁን ጥቃት እየደረሰብን ያለው ቅድም ያልኩት ነገር ነው። አሁን የውጭ ጠላት መጥቶ ያለም እያጠቃን ያለው እነዚህ የሰብ ናሽናሊዝም የንዑስ ብሔርተኝነት አክተሮች ናቸው እያጠቁን ያሉት። ስለዚህ ይሄ መጣብን ጠላት እንደ ኢትዮጵያ ልከላከል ብቻ እነሱም ኢትዮጵያውያን ናቸው። እንዴት ሎጂካሊ በጣም አስቸጋሪ ነው። እንደ ኢትዮጵያዊ ሆኜ የመጣብኝን በአማራ ሆኝነቴን የሚያጠፋውን ነገር ተሞክሯል እኮ አንድ ልጆች ሞክረውታል። በጣም ዝርዝር ውስጥ አልገባም እንጂ ማህድ አንዱ የተመሰረተው በዛ ነው። ጀነራል ጃጋማ ኬሎ የሚመሩት ድርጅት ውስጥ የነበረ ኢትዮጵያ ብሔራዊ አንድነት ፓርቲ የሚባል ውስጥ የነበሩ ሰዎች ከአርሲ አካባቢ ነገር ሲሰሙ እዛ ውስጥ ተዋዩ። የሆነ ሰዎችን ሲጠይቁ እናንተ ምን አገባችሁ ኢትዮጵያውያን ትሉ የለን ምናምን ነገር ብሎ አባረሯቸው። ከዛ ነው አንዳንድ ሰዎች ወጥተው በኋላ ማህድን መስርቶ ፕሮፌሰር የሆኑት እና የዚህ እንትኑን በዛ መንገድ ነው እየኖረው ነው ያለው። ይሄ ችግሩን መከራውን እየኖረው ነው ያለው። ይሄ ቴለር ታሪክ ተራኪ የታሪክ ጸሐፊ ምናምን ያስፈልገው በቃ እየኖረው ሰፈር እያደረገው እየማቀቀበት ያለው ታሪክ ነው። እንዲያውም ለምን ዘገየ ነው እንዲያውም ተብሎ ጥያቄ መነሳት ያለበት እንጂ እንትን ነው ናሽናሊዝሙ የአማራ ናሽናሊዝም። እሺ የአማራ ናሽናሊዝም ሁሌ የምለው ነገር አለ። የኢትዮጵያ ናሽናሊዝም አንቲቴሲስ አይደለም፣ እንዲያውም ፕሮባብሊ ሲንተሲስ ሊሆን ይችላል። አይ ቲንክ እሱ ጋር የኢትዮጵያ ናሽናሊዝምን ጠላት አድርጎ አይደለም የሚነሳ ጠላት አድርጎ አይደለም የሚነሳ። እንዲያውም ኢትዮጵያን ሪፎርም ለማድረግ ነው። ኢትዮጵያ በድላናለች፣ ኢትዮጵያ ያቆናለች፣ ኢትዮጵያ ኮሎናይዝ አድርገን ቀኝ ግዛት ውስጥ አስገብታናለች። ስለዚህ ከተቻለ ኢትዮጵያን ተቆጣጥረናት ወይ ኦሮሞናይዝ ወይ ትግራይናይዝ እናደርጋታለን፣ ካልተቻለ ደግሞ ተገንጥለን የራሳችንን ብሔረ መንግስት እናቋቁማለን የሚል ዱዋል አጀንዳ መንታ ስትራቴጂ ነው ያላቸው እነሱ። የአማራ ናሽናሊዝም ያለው ምንድነው? ራሳችንን መጀመሪያ ህልውናችንን እናረጋግጥ፣ ከዛ በኋላ ሁሉም ሰው ተከብሮባት፣ ሁሉም ብሔር፣ ሁሉም ቋንቋ፣ ሁሉም ሃይማኖት ተከብሮባት የሚኖሩባት ሀገር እውን እናድርግ ነው። ከዚህ የተለየ ተደበቀ አጀንዳ የለም። በነገራችን ላይ ተክሌ አይ ቲንክ እኔ ይቅርታ አስከብር ትንሽ መስፍን ዊዝ ኦል ዱ ሪስፔክት ሁለት ነገሮች፣ አንዱ ትልቁ ቅራኔ እሱ መሰለኝ የአማራ ብሔርተኞች ነን የሚሉ አሁን መስፍን እንደሚለው ኖ የእኛ ብሔርተኝነት ጸረ ኢትዮጵያዊ ብሔርተኝነት አይደለም፣ ወራስ የኦሮሞዎቹ የትግሬዎቹ ግን ጸረ ኢትዮጵያ ብሔርተኝነት ነው የሚለው ክሌም ራሱ መስፍን አይ ቲንክ አንተ ቀደም ተቸገርክ ምን ብዬ ልግለጸው የማንነት ቀውስ የሚለው እኔም አሁን ተቸገርኩ ምን ብዬ እንደምገልጽ አይ ቲንክ ትንሽ በጣም ግብዝነት የሞላበት ሮንግ የተሳሳተ ራይት ኢት ኢዝ ራይት ዌን አይ ዱ ኢት እኔ ሳደርገው ትክክል ነው ሌሎች ሲያደርጉት ግን ሮንግ ነው አይነት ነው። ብሔርተኝነት ነው። የአማራ ብሔርተኝነት ጸረ ኢትዮጵያ ብሔርተኝነት ነው። እውነቱን ነጋገር ከተባለ አይ ቲንክ ትልቁ የአማራ ብሔርተኞች የሚባሉት አሁን አንድ ያልሆኑበት ምክንያት እሱ አይደለም። መነሻችን አማራ መድረሻችን ኢትዮጵያ ይላል የእነ እስክንድር መሰለኝ። ሌላኛው ደግሞ ኖ ኢትዮጵያ አትበሉ፣ በቃ ኢትዮጵያ ብለን ነው የታረድ ነው የተጎዳ ነው የተጠቃ ነው ኖ ሞር እንደሱ የሚባል አማራ መጀመሪያው መጨረሻውም አማራ ነው አይደለም እንዴ? ትልቁ ቅራኔ ለምንድን ነው አንድ ዩኒፋይድ ያልሆነበት አንደኛው ምክንያት አይዲዮሎጂካሊ አልጠራም። መስፍኔ ጠርቶ አልወጣም። ግን ይሄ የኛ ጸረ ኢትዮጵያ አይደለም የሚለው ትንሽ ይሄ ለራስ መጥፎ ሌሎች ብሔር ተወላጆች ኤሊቱ ሁሌ የሚያደርጉት ነገር አማራ ኦርቶዶክስ ስትሆን በቃ ኢትዮጵያዊነት ኮስችን አይደረግም፣ ሌሎቻችን ግን ኮስችን ይደረጋል የሚሉት አይ ቲንክ እሱ ቅራኔ እሱን ደገምከው አንተም እዚህ ፕራውድሊ ነው እንደዚህ ነው ደገምከው። አይ ቲንክ አይ ዶንት አግሪ ተክሌ እኔ ሁለታችሁ እንድትወያዩበት ነው ፈልገው። እኔ ግን የአማራ የተለያዩ ፋኖች ሜን ዋና አንድ ያልሆኑበት የነበረው ምክንያት በእኔ ግንዛቤ ቅድም መስፍን በተወሰነ መልኩ ለምሳሌ ሌሎች ብሔርተኞች ርዕዮተ ዓለም ወይም አይዲዮሎጂ ከውጭም ሊሆን ወይም ደግሞ ከራሳቸው ልሂቃን ተነስተው ተደራጅተው የፖለቲካ ፕሮግራም ነድፈው አመራር መስርተው ቶፕ ዳውን የሆነ የስትራክቸር መስርተው ነው ወደ ትግል የገቡት። የአማራው ህዝብ ትግል ስፖንታኔስሊ ቅድም እንዳልከው አንተም አገዛዙ የትግራይን ጦርነት በድል ተወጥቻለሁ ብሎ ካመነ በኋላ የአማራን ህዝብ ትጥቅ አስፈትቼ ሁለተኛ ዜጋ አድርጌ እገዛለሁ በሚል
ፕሮግራም ይዞ ሲገባ ስፖንታኔስሊ በመነሳቱ ተደራጅቶ የፖለቲካ አመራር ፈጥሮ ወደ ሰራዊት መልምሮ መዋጋት ሳይሆን በስፖንታኔስሊ መዋጋት የጀመረው እና ከቦተም አፕ ነው እና በዛ ምክንያት ነው የአማራ ፋኖ አንድ ለመሆን ተቸግሮ የነበረው እንጂ ይሄ መነሻችን አማራ መድረሻችን ኢትዮጵያ ወይም እንደዚህ የሚሉት ነገሮች ብዙ ማህበራዊ ሚዲያ ላይ የተወሰኑ ነገሮች ታይተዋል። ግን አይ ዶንት ቲንክ ስር ሰዶ ፋኖችን በዛ ያክል ያከራከር አይመስለኝም። ኤኒዌይዝ እኔ በተለይ በምንኖርበት ሀገርም እንደ ትምህርት ቤት እንዳለፈ ሰው እንደዚህ ውይይቶች ጤናማ ናቸው። አንድ ሰው በሆነ መልኩ አንድን ሀሳብ ተቃርኖ ሀሳብ ስለሰጠ ያንኛው ሀሳብ ተሸናፊ ወይ ይሄኛው አሸናፊ አንዱ ተሸናፊና ተሸናፊ አይደለም። እኛ ብዙ ጊዜ የሆኑ አጀንዳዎች ላይ ሲመጡ ብዙ ጊዜ የመፍራት አይነት ነገር አለው። በእኔ ግንዛቤ እንደዚህ አይነት ሁኔታዎች እንዲህ አይነት ውይይቶች ማህበረሰባችን ኢንፎርም የሆነ ዲሲሽን እንዲያደርግ ምክንያታዊ የሆነ ውሳኔ እንዲወስን ያስችላሉ ብዬ አስባለሁ። እና መስፍን የአማራው ማህበረሰብ ቅድም አንተም እንዳነሳው ወያኔ እና ኦነግ ገብቶ በኦሮሚያ ተብሎ በሚታወቀው የአስተዳደር ክልል ውስጥ የሚኖሩ አማራዎችን አሰቃቂ የሆነ እርምጃዎች የወሰደ ከወያኔ ጋር ተባብረው በርካታ አማራዎች በአሰቃቂ ሁኔታ ሲገደሉ በፕሮፌሰር አስራት የሚመራው የመላው አማራ ህዝብ ድርጅት ተመስርቶ መሄድ ያለበትን ያክል ከሄደ በኋላ እንደገና የአማራው ልሂቅ ሞር ኢትዮጵያዊ ብለን ብንታገል ነው የበለጠ ለውጤት የምንበቃው ማለት ሂደቱን በመገምገም የመላው አማራ ህዝብ አንድነት ድርጅት ወደ መኢአድ ተሸጋግሮ በኋላም ወደ ቅንጅት ሄዶ በኋላ ነው እንግዲህ ደግሞ እንደገና ወደ አማራነት የመደራጀት የመጣውና ተክሌ ብቻ አይደለም። ብዙዎቻችን ከጎንደር ከጎጃም ወይም ከሸዋ አሁን የአማራ ክልል ተብሎ የሚታወቀው ሰዎች የሚመጡ ሰዎችም በኢትዮጵያዊነት ነው ፖለቲካ የጀመርነው ከዛ ከኢትዮጵያዊ ፖለቲካ አስተሳሰባችን አንወጣም ያሉ ሰዎች አሉ። ወይም ያን ይዘን ነው የምንቀጥል የሚሉ ሰዎች አሉ። እና ግን ልክ ተክሌ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ አንደርስታንድ እንደሚያደርጉት እነዛም አንደርስታንድ ያደርጋሉ። አማራ እንደ ማንኛውም ኢትዮጵያዊ በኩልነት ተመስርቶ በሰላም የሚኖርበት በመላው ሀገሪቱ ተንቀሳቅሶ የመስራት በሀገሪቱ ፖለቲካ የመሳተፍ መብቱን የምታረጋግጥ ኢትዮጵያን ማየት የሚፈልጉ ኢትዮጵያዊ ካምፕ ውስጥ ያሉ ሰዎች አሉና ወራዝ በአማራነት ተደራጅተን ራሳችን ህልውናችን ካስከበርን በኋላ ወደሚቀጥለው ምዕራፍ ተሸጋግረን ቅድም ያልኩትን አይነት ኢትዮጵያ ውስጥ እንፈጥራለን ብሎ የተነሳው የአማራው ልሂቅ እነዚህን በኢትዮጵያ መደራጀት አለብን የሚሉ አማራዎችን እኛ እነሱ ራሳቸውን በአማራ ላይ ዲፋይን ላያደርጉ ይችላሉ። ግን እነሱ ወደዱም ጠሉም ሌሎች አይደንቲቲን ራስህ ይህን አይደንቲቲ እንዲህ ነው ብለህ ዲፋይን ታደርጋለህ፣ ሌሎችም ዲፋይን ታደርጋለህ። እንደውም የአማራን አይደንቲቲ በአብዛኛው የመጣው ሌሎች ዲፋይን ባረጉን ነገር ነው የሚል እንትናለን። እነዚህ ሰዎች እንዴት አይነት የፖለቲካ ሞዳሊቲ ያምተን ነው የምናሳትፋቸው? በአማራው ትግል ውስጥ አሳትፈን ተመጋግቦ የሆነ አብረው ደጋፊነት እንትኑ ነው ለውጤት። ምክንያቱም ግባችን ላይ አንድ ነው። ግቡ ላይ እኔና ተክሌ ወይም አንተና ተክሌ እንስማማለን። በሂደቱ ላይ እና በአንዳንድ ራሳችን በምን እናደራጅ በሚለው ሁኔታ ላይ ነው የምንለያየው። እና ይህን የህብረተሰብ ክፍል እንዴት ነው ልናሳትፈው የምንችለው? መስፍን ጥሩ ጥያቄ ነው። ከዛ በፊት አሁን ያነሳው የአማራ ናሽናሊዝም በኢትዮጵያ ሀገራዊ ህልውና ላይ በኢትዮጵያ ቀጣይነት ላይ ኢትዮጵያ እንደ ስቴት ኢትዮጵያ ኤንቲቲ የምትባለው እንትን ላይ ከሌሎቹ የተለየ ምክንያቱም ብሔረተኝነት ነው። ስለዚህ ተመሳሳይ ነው የሚለው ምድባ ፍረጃ እንትን መታበያ አይደለም። ባይዞ ተክሌ በተጨባጭ እኮ እንትን ስለሆነ እኮ ነው። እኔ አሁን የአማራ ናሽናሊዝምን የማየው ምንድነው በግፊት የመጣ በቃ ህዝቡ አማራጭ ከመጣ ቅድም ያልኩ ነገር እኮ ነው። አንተ እንደ አማራ ጥቃት እየተፈጸመብህ እንደ ኢትዮጵያ ሆኜ ይከላከላሉ ብትል ሌሎችም ኢትዮጵያውያኖች አሉ እኮ ሌሎችም የኢትዮጵያ ፓርቲዎች ነበሩ እኮ አይደለ? ኢትዮጵያ ውስጥ እኮ አልጠፉም። ኢትዮጵያ ፓርቲ በኢትዮጵያ ስም የሚጠሩ ብዙ ፓርቲዎች ነበሩ። ግን አንዳቸውም
በአማራ በዚህ በአማራ ጉዳይ ላይ ስፔሲፊካሊ ተነጥለው ሲሰሩ ምናምን አልታየም። ወይም ደግሞ ይህንን የአማራን ህዝብ ችግር ጮኸ ድምፅ ሆኖ ሲያሰሙ አልታየም። ስለዚህ ቅድም ያልኩ ነው ፕሮፌሰር አስራት ማህድ ሲመሰረት ያን ጊዜ ነበረው እንትን ምንድነው የእሳት አደጋ ስራ እንስራ ነው ተብሎ የተባለው። እንዲያውም ድርጅቱ የተባለው የእኛ ስራ የእሳት አደጋ ስራ መስራት ነው፣ ይህንን አደጋ ማስቆም ነው። ስራችንን ከጨረሰን በኋላ ወደ አባቶች ወደ ኢትዮጵያ ወደ ሀገራዊ ፖለቲካ ወደ ኢትዮጵያ ፖለቲካ እንገባለን። እንዲያውም ጽዩፍ ነበረ በነገራችን ላይ ጽዩፍ ነበር። እኔ አስታውሳለሁ ፕሮፌሰሩ አካባቢ ሌሎችም አካባቢ ነበሩ ሰዎች ምክንያቱም የትራፕ ይሄ ምንድነው ተጠልፎ መውደቅ አይነት ነገር አድርገው ነው የሚያዩት። ፖለቲካ ውስጥ መግባት አሁን ወያኔ ያኔ የፈጠረው እንትን ስርዓት ተበዛ ተጠልፎ መውደቅ አድርገው ነው ያዩት። በቃ እነሱ እንትን ውስጥ ተጠልፈ መውደቅ ነው። እኛ ኦልሬዲ በዚህ በሶሻል ሳይንስ በፖለቲካል ዲቨሎፕመንት እንትን ፕሮግረስ አድርገናል። የብሔርን የትራይብን የምናምንን የሚባሉ እንትኖችን መሰናክሎችን ዘለን አልፈናል። አሁን ኔሽን አገር ላይ ደረጃ ላይ ደርሰናል። እንደገና ወደኋላ ተመልሰን ስለ ትራይብ ስለ ብሔር ስለ ምናምን ማሰብ የለብንም የሚል እንትን አለ። ነገር ግን ደግሞ አሁን ያለው ተጨባጭ የኢትዮጵያ ፖለቲካ ነባራዊ ሁኔታ ስለሚያስገድድ የእሳት አደጋ ስራ መስራት አለብን ተብሎ እንትን ተባለ። አሁን የማህድን ፕሮግራም ብታየው ኢንታይርሊ ከድርጅቱ ስም በስተቀር የመላው አማራ ህዝብ ድርጅት ከሚለው በስተቀር ውስጡ ስትገባ በሙሉ ፕሮግራሙ የኢትዮጵያ እንደዚህ ምናምን ፌዴራሊዝም እንደዚህ የመሬት ስርዓት እንደዚህ ምናምን ሌሎች ብሔረሰቦችም ነበሩበት በነገራችን ላይ ኦፍ ኮርስ እኔ ዝርዝር ውስጥ አንገባም እንጂ እኔ አሁን በደንብ አሁን የነበርኩበት አካባቢ ፒያሳ አራዳ የሚባለው አካባቢ ስጋ ቤት 4 ኪሎ ትልቅ ስጋ ቤት የነበረባቸው ጉራጌዎች አሉና እነሱ በወር የድርጅት መዋጫ ወጡ እንደነበር አውቃለሁ። ስማቸው መጥቀስ በጣም የታወቁት ሽረጋ ምናምን ትልቆቹ ኢቭን አንዳንዴ ያው እንደዚህ ስሙላ ስንመዘግብ ምናምን ይገርመኛል። አሁን አንዳንዱ እንትና በዳሳ ምናምን ይመጣል ምንም ነገር አይገርም እንትና አይልንም ማለት ነው። ያኔ ምንም ነገር እንትን አይልንም ማለት እና ይሄ አሁን ሁሉም ናሽናሊዝሞች አንድ አይነት አይደሉም። በነገራችን ላይ ፖዚቲቭ ናሽናሊዝም አለ፣ ኔጌቲቭ ናሽናሊዝም አለ። ፖዚቲቭ ናሽናሊዝም ራስን አሰርት ማድረግ፣ ካልቸርን ፕሮሞት ማድረግ፣ ኢንተረስትን ፕሮሞት ማድረግ ፖዚቲቭ በሆነ መንገድ ማለት። ኔጌቲቭ ናሽናሊዝም ደግሞ ብሌም ማድረግ፣ እገሌ ጠላቴ ነው፣ እገሌ እንደዚህ አድርጎናል፣ እገሌ በድሎናል፣ ስለዚህ ምናምን ኢምንንትን የማድረግ እንትን አለ እና የአማራ ናሽናሊዝም እኔ በዚህ ውስጥ የሚመደብ አይደለም። ኢትዮጵያ ውስጥ እስካሁን የመጡ ናሽናሊዝሞች አብዛኞቹ ኔጌቲቭ ናሽናሊዝሞች ናቸው። ስለሆኑም ነው አማራን ታርጌት አድርገው የችግራችን በሙሉ ምንጭ ችግራችን የሚመነጨው ከአማራ ጋር ነው፣ ስለዚህ ዋጋ ማስከፈል አለብን ተብሎ እየተንቀሳቀሱ ያሉት እና በአማራ ናሽናሊዝም በኩል ያለው እንትን ነው። አሁን ቅድም ያነሳው ነገር አለ። ለምሳሌ ፋኖ ውስጥ ያሉት የተለያዩ የሀሳብ እንትኖች አሉ። አንድ አማራ ፈርስት ኢትዮጵያ ፈርስት ምናምን የሚባሉ እንትኖች በማንኛውም ትግል ውስጥ የሚከሰቱ እንትኖች ናቸው። በነገራችን ላይ ጀስት አንዳንዶቹ በጣም ኤክስትሪም ፍሪንጅ የሆኑ እንትኖች አስተሳሰቦች ናቸው፣ በጣም ወጣ ያሉ ማለት ነው። የአማራ የፖለቲካ ሳይኮሎጂ የአማራ ሶሳይቲ ኢቨን አባቶቻችን ገጠር ያሉትን ምናምን ብታያቸው ጦቢያ የሚሉትን ተማቸው እኔ ከዚህ ውጭ የሚወጣ እንትን የለም። አሁን ያለው ትግል የፖለቲካው ትግል ቅድም እንዳልኩ የብሔር ትግል ነው። የብሔር ሞቢላይዜሽን ይጠይቃል። ብሔሩን ማንቀሳቀስ ያስፈልጋል። ስለዚህ ስታነስ እንደ አማራ ነው ማደራጀት ያለብን፣ እንደ አማራ ነው ሰው መቀስቀስ ያለብን፣ ማስረዳት ያለብን። ለዛ ብሔር ጥቅም ይሄ ነገር ጉራጌውን ይመለከተዋል፣ ከምባታውን ይመለከተዋል፣ ኦሮሞውን ይመለከተዋል፣ ምናምን ይመለከተዋል ምናምን እንደ ኢትዮጵያ ያ ነው። እንዲያውም ትልቅ የፍልሰት የአስተሳሰብ ፍልሰት የሚያመጣው እዛ ጋር ነው። እንደ ኢትዮጵያ ታገላለሁ እያልክ የአማራን ጥያቄ ብቻ አንስተ መግፋት ሌሎቻችንስ ምናምን የሚል ጥያቄ ሊያነሳ ይችላል። ስፔሲፊክ አማራ ምልክ በቁጥሩ በጣም 40 ምናምን ሚሊዮን የሚጠጋ ህዝብ ነው። ሪሊ ሲሪየስ የሆነ ትሪት አለበት። አንተም ተቀብለኸው የህሉና አደጋ አለበት። ይሄ የህሉና አደጋ ያለበት ህዝብ ራሱን አደራጅቶ በማንነቱ የመጣበትን የህሉና አደጋ ቢከላከል ምንድነው ኃጢአቱ? ኃጢአት የለበት። መስፍና ወደዚህኛው ጥያቄ ተሻገርልኝና ነገሮች አንድ የምስማማው ነገር መጥራት ያለባቸው ነገሮች አሉ። መጥራት ካለባቸው ነገሮች አንዱ ይሄ ምንድነው አቺቭ መጨረሻ ላይ አቺቭ ማድረግ የምንፈልገው ምንድነው? የመጀመሪያ ደረጃ የትግላችን ግብ ይሄ ነው። ሁለተኛ ደረጃ የትግላችን ግብ ይሄ ነው። ሶስተኛ ደረጃ በመጨረሻ ላይ ይሄንን አቺቭ እናደርጋለን የሚለው
በጣም በግልጽ መቀመጥ አለበት እንጂ ይሄ አማራ ፈርስት ኢትዮጵያ ፈርስት እሱ ዝም ብሎ የአንድ ሰሞን እንትን ነው የነበረው። ሲጣሉ ነው በነገራችን ላይ ተክሌ። አሁን አንተ እሱን ሲሪየስ ወስደው እንትን አልከው እንጂ በመካከላቸው ልዩነት ሲፈጠር አንዳንድ ሰዎች ያ ልዩነታቸውን ትንሽ ቲዮራይዝ ማድረግ ፈለጉ። ንድፈ ሀሳባዊ ነገር የሆነ ረቀቅ ነገር ሞከሩና አማራ ፈርስት ኢትዮጵያ ፈርስት ኢትዮጵያ ፈርስት አማራ ፈርስት ባለ ይሄ ደግሞ ሶሻል ሚዲያው ምናምን ተቀበለና ገሌ አማራ ፈርስት ገሌ ኢትዮጵያ ፈርስት አለ። በዛ እንትን ነው ኢትዮጵያ አስከብላ አነሳው ጥያቄ ይሄ ራሱን ኢትዮጵያዊ ብሎ አይደንቲፋይ የሚያደርገው ልሂቅ ወይም ደግሞ ማህበረሰብ አለ። በነገራችን በጣም ከፍተኛ ቁጥር ያለው ማለት ነው። እንደ ተክሌ ግራ አይገባውም ባይሆን ብዙ አለ እና በጣም ከፍተኛ ቁጥር ያለው የህዝብ አለ። ከተለያዩ ብሔር የሚወለድ አለ። አሁንም ድረስ ራሱን ኢትዮጵያዊ ነኝ ብሎ በማንነት በምናምን አንድ ስፔሲፊክ ግሩፕ ውስጥ ቢመደቡም ኢትዮጵያዊ ነኝ ብሎ የሚያስብ አለ። በነገራችን ላይ አማሮች ብቻ አይደሉም፣ ሌሎች ጉራጌዎችም አሉ፣ ኦሮሞዎችም አሉ፣ ትግሬዎችም አሉ። እንደዚህ አይነት ሰዎች አሉ እና እነዚህን ምንድነው እንትን ማድረግ እነዚህን አንድ ሊስብ የሚችል ግልጽ የሆነ ነገሮች ግልጽ መሆን አለባቸው። በተለይ በአማራ ስትራግል ውስጥ በአማራ ትግል ውስጥ ይሄ ነገር ግልጽ መሆን አለበት። መጀመሪያ ላይ ጥሩ ነገር ተጀምሮ ነበር። ባይዘው ፖዚቲቭ ነበር። የመጀመሪያ የፋኖ እንቅስቃሴ ሲጀመር አስታውሳለሁ። እኔ ብዙ ሰዎች ጋር ግንኙነት አለኝ እና ብዙዎቹ ደጋፊዎች ነበሩ። እንዲያውም ይሄ የኢትዮጵያ መዳኛ ነው ብሎ እንትን ብሎ የደመደሙ ሰዎች ነበሩ። በኋላ ላይ መጡና አውረዱት። አማራ ፈርስት ኢትዮጵያ ፈርስት። ከዛ ደግሞ ወደታች ወደ ጎጥ ምናምን ነገር ሲያወርዱ ሲሳሳቡ ሲያይ ሰው አይ ዞሮ ብሔረተኝነት መጨረሻዊ ነው ብሎ ራሱን ሳበ። ይሄ ትግል ራሱን ማጥራት አለበት። የአማራ ያለውና ትግል ራሱን ማጥራት ብቻ ሳይሆን ክፍት ማድረግ አለበት። ሌሎችንም ለማካተት ኢትዮጵያ ውስጥ ለውጥ አመጣለሁ ብለህ ካሰብክ ኢትዮጵያ ሁሌ የምለው ነገር አለ። ኢስኖት የማጆሪቲ ካንትሪ ከ50% በላይ የሚበልጥ ህዝብ የሚኖርባት ትግር አለች። ማንም የለም። የማይኖሪቲ ካንትሪ ነች። ስለዚህ ምንም ነገር ለውጥ ማምጣት ከፈለግ በቅንጅት በትብብር በምናምን አብሮ በመስራት ይሄንን ታሳቢ ያደረገ ስራ መስራት ያስፈልጋል በፋኖ በኩል ማለት ነው። እና ይሄ ነው ከመለስኩል። ታንክ ዩ መስፍን። አይደለም አሁንም ኢትዮጵያውያንን ብለው ራሳቸውን ዲፋይን የሚያደርጉ ሰዎች ራሳቸውን የሚገልጹ ሰዎችን ቀርቶ ኢትዮጵያዊ ካምፕ ነበር አሁን ወደኛ ወደ አማራው ሲመጣ እንኳን ዌልካም ያለ ማለት ሁኔታዎች ታያለ አልፎ አልፎ እና እሱ ጉዳይ ልንነጋገርበት ይገባል ብዬ ነው ይሄን ጥያቄ ያነሳሁት። ተክሌ ወደ አንተ ልምጣ። ይሄን ራሱን ጥያቄ ወደ አንተ ላምጣው። እንግዲህ ሁላችንም እንደምናውቀው የአማራው ልሂቅ የአማራ ተማሪዎች በ1960ዎቹ ዩኒቨርሲቲ ውስጥ የነበሩ በዩኒቨርሲቲ ተቋማት ውስጥ ከነበሩት ውስጥ አብዛኛዎቹ ከአማራው ማህበረሰብ የመጡ እንደሆኑ ይታወቃል። የአማራ ወጣቶች የአባቶቻቸውን ስራ ታግለው ዲሞክራሲያዊት የሆነች ኢትዮጵያ መኖር አለበት፣ መሬት ላራሹ እንደዚህ የሚሉ የፍትህ እና የኢኮኖሚ ጥያቄዎችን አንስተው ብዙ መስዋዕትነት ከፍለዋል። ግን ሌትሊ የመጣው በነመለስ የሚመራው የትግራይ ልሂቃን እና የኦነግ ልሂቃን ተባብረው በ1991 ወይም ደግሞ በ1983 እንደ ኢትዮጵያ አቆጣጠር የአማራውን ልሂቃን ከኢትዮጵያ ፖለቲካ ኢኮኖሚ ነጥለው የፖለቲካ ማነሳሻ አድርገው ልክ በአንድ ወቅት መስፈርቱ የማርክስ ሌኒስት እውቀት መኖር በኢሰፓ ውስጥ ወይም በኢህአፓ ውስጥ ወይም በሜሶን ውስጥ እንደ ክራይቴሪያ እንደሚታየው በነበረ ጊዜ በነመለስ ጊዜ የኦህዴድ ካድሬ ወይም የደህዴን ካድሬ የሚመሰረተው ለአማራ ባለው ጥላቻ ልክ ነበር እና ከዛን ጊዜ ጀምሮ አማራውን በሀገሩ ባይተዋር የማድረግ ነጥሎ የማጥቃት ሁኔታዎች ይታያሉ እና ይሄ ትክክል አይደለም፣ አግባብ አይደለም ብለው የሚቃወሙ ጥቂት ኢትዮጵያውያን እናውቃለን። አሁንም እንደ አቶ ኤፍሬም ማዴቦ አይነት ሰዎች እስር ቤት የሚገኙት አባታችን ስባቸውን አስታውሳኝ መስፍን ታዲዮስ ታንቱ እነሱ ቦልድሊ ኖ ይሄ ትርክት የአማራን ህዝብ አይመጥንም፣ የአማራ ወጣቶች የአማራ ልሂቃን ከኛ ጋር ነው እኩሉ ነው የአባቶቻቸውን ስርዓት የታገሉ ለእኩልነት የታገሉ ናቸው እንጂ እናንተ የምትሉት አይነት ሁኔታ ውስጥ አልነበረም ብለው በድፍረት ስርዓቱን ቻሌንጅ የሚያደርጉ ሰዎች ታይተዋል። ግን በቁጥር ብዙ አይደለም እና ያ ባለመሆኑ አሁን እንደውም ይሄ የአማራ ወጣቶች ብዙ የአማራ ወጣቶች ኢትዮጵያ ምናም አተረፈችልን
ተጠቃንባት እንጂ ሌላው ኢትዮጵያዊ እኛስ በእኛ ላይ በሚደረገው እልቂት ምን አስተዋጽኦ አደረገ ብለው የሌሎችን ኢትዮጵያውያን ተሳትፎ የሚጠይቁ ሰዎች አሉና ፌርነስ ቢኖር አይ ኖ እነሱማ የኛ ወንድሞች ናቸው፣ ኢትዮጵያውያን ናቸው፣ እንደኛ ነጥላችሁ ታጠቋቸው አትችሉም የሚሉ ሌሎች ኢትዮጵያውያን በርክተው ቢኖሩ ኖሮ የአማራ ብሔርተኝነትን ላይፈጠር ይችል ነበር የሚሉ ሰዎች አሉና እሱን ሁኔታን በምን መልኩ አስተካክሎ ኢትዮጵያ ካለችበት አሁን ካለችበት መንገጫገጭ አወጥቶ ወደ ትክክለኛው መንገድ ኢትዮጵያ መመለስ ይቻላል? ተክሌ እኔ በአጠቃላይ የዲሞክራሲ ጥያቄ አድርጌ ነው የማየው። ኢትዮጵያ የምትባለው ስቴት ኔሽን ወይም ኔሽን ስቴት አገረ መንግስት ካለች የምትቀጥልም ከሆነ የግለሰቦችም በብሔርም ደግሞ መደራጀት የሚፈልጉ ካሉ የብሔሮች፣ የጎሳዎች፣ የነገዶች መብት ተከብሮ ዴሞክራቲክ የሆነ ፕሮሰስ መገንባት ላይ ነው ሁሉም ነገር የሚሽከረከረው ብዬ ነው የማስበው እንጂ ብዙ ጊዜ በባህሪያችን አስከብር ሁላችንም የራሳችንን ብሶቶች ችግር ነው አጉልተን የምናየው። ቅድም ውይይቱን ላለማስፋት ከመስመር እንዳንወጣ ብዬ ነው እንጂ አሁን ብዙ ማለስማማባቸው ነገሮች አሉ መስፍን የተናገረው ላይ። ለምሳሌ 90% ጥቃቶች ኢትዮጵያ ውስጥ የሚደርስ ኢትዮጵያ ውስጥ ቁጥሩ ይለያይ ከፍ ዝቅ ይበል እንጂ ሁሉም ብሔር ይጠቃል፣ ጥቃት ይደርስበታል። ኦሮሞዎቹ በከፍተኛ ሁኔታ እርስ በርሳቸው ሊሆን ይችላል፣ ከጎረቤት ብሔሮች ጋር ሊሆን ይችላል። ሶማሌ የዛሬ 7 ዓመት አካባቢ ነው ካስታወስክ፣ አብዲ ኢሌ የነበረ ሰዓት ላይ በመቶ ሺዎች በሚሊዮን የሚቆጠር ኦሮሞዎች ተፈናቅለዋል ከሶማሌ ክልል ብሔርን መሰረት ባደረገ መልኩ። ድንበር ላይ ወሎስ ግጭት አለ። ኤንድ ደቡብ ውስጥ እንደዚሁ በኦሮሞዎች ሊሆን ይችላል፣ በሆነ እርስ በርሳቸው ኮንሶ ሊሆን ይችላል፣ ጉርጂዎች ሊሆን ይችላሉ፣ ጌዲዎች በጣም ከፍተኛ ጥቃት ይደርስባቸዋል። ግን ጌዲዎች ወደ ኦቨር ሚሊዮን የተሰደደው የዛሬ 2018-19 ላይ ካስታወስክ አይደለም፣ ኦቨር ሚሊዮን ጌዲዎች የተሰደደው። ትግራዮች በአሁኑ ጦርነትም ከዛ ቤት በነበረው ጊዜ ኦፍኮርስ ዶሚናንት ነበሩ። ግን በደርግ ሰዓት አይ ብሊቭ ምናልባት አንደርስታንዲንጋችን አናሳ ስለነበረ ሳልተረዳ ሊሆን ይችላል እንጂ የብሔር ጥቃቶች አይ ቲንክ ኢትዮጵያ ውስጥ አማራው ብቻ ያለ የለም። በእርግጥ በብዛት ቪክቲም ተጠቂ እንደሆነ አድርጎ የማስቀመጡ ነገር አይ ቲንክ ትንሽ ግነት አለው። ሌሎችም ብሔረሰቦች በጣም ከፍተኛ የሆነ ጥቃት ይደርስባቸዋል። እኔ ዴሞክራቲክ የሆነ ስርዓት ፕሮሰስ ከተገነባ ችግሮች ይቀረፋሉ። በተወሰነ መልኩ መሰረታዊ የሆነው ነገር መቀረፍ የሚችለው በዛ መልኩ ነው ብዬ ነው የማስበው። አማራው ግን የሚያምርበት ታሪኩም አይ ቲንክ ኢትዮጵያ ነው። የአማራ ብሔርተኝነት ለእኔ የኢትዮጵያ ብሔርተኝነት ነው መሆን ያለበት ብዬ ነው የማስበው። አማራ የሚባል የተለየ ብሔርተኝነት ሳይሆን ኢትዮጵያ 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 የሚለው ቴዲ አፍሮ ያቀነቀነው ብሔርተኝነት ነው ትክክለኛው የአማራ ብሔርተኝነት ለእኔ። ይሄ ሪሰንትሊ የመጣው የአማራ ብሔርተኝነት ፌክ የማያዋጣ ከኦሮሞ ከትግራይ ብሔርተኝነት ለይቼ የማላየው ነው። ነጥያቸዋል ያዋጣዋል ወይ እንዴት አድርገው ኢትዮጵያ ውስጥ አይ ዶንት ቲንክ ኢትዮጵያ ውስጥ ዴሞክራቲክ የሆነ ብሔርተኝነት ነው የሚያስፈልገው። ኤንድ የኢትዮጵያዊነት ብሔርተኝነት ነው። እሱን ይዘን ከተጓዘ ነው አማራም ከተጓዘ ነው እንጂ በተለይ ከክልሉ ውጭ ያለው ነጌሌ አርሲ ያለ አንድ አማራ የአማራ ምናምን ድርጅት ብሎ ኦሮሚያ ውስጥ መብቴ ይከበር it doesn't make sense. the only way ከሌላው ብሔሮች ጋር ከኦሮሞ ከሲዳማው ኦሮሚያ ውስጥ ከሚኖሩ ከሀዲያው ከከምባታው ጋር እኩል ተከብሮ ሊኖር የሚችለው የኢትዮጵያ ብሔርተኝነትን ካቀነቀነ ብቻ ነው። እስካሁን ጠብቆናል አልጠበቀንም። አይ አንደርስታንድ ዳት አልጠበቀንም፣ እኔንም ጭምር አልጠበቀንም። ኦሮሚያ ብንሄድ ለምሳሌ ሁሌ የመከራከርበት ነው። ኦሮሚያ ውስጥ ከኦሮሞ ብሔርተኞች ጋር ሁሉ ጊዜ ሲጨቃጨቅ ይነዋት የኦሮሞ ብሔርተኝነት ሰክሰስፉል የሚሆነው ወይም ኦሮሞዎች ሰክሰስፉል ነው ማለት የሚችሉት በኢትዮጵያ ውስጥ በክልላቸው ውስጥ ያለውን ሌላ ብሔር ተወላጅ እኩልነት ከጠበቁና መብቱን ካስከበሩ ነው። ካለበለዚያ ግን ሲቪላይዝድም አይደሉም። አክቹዋሊ ያም ማድረግ ካልቻሉ ብዬ ሁሌ የሚጨቃጨቅበት ነገር ነው። ሶ ዘ ሴም ክሌም ነው አማራው ክልልም ያለኝ። ኦኬ ምናልባት አማራው ክልል ውስጥ የሌሎች ብሔረሰብ ተወላጆች በብዛት ላይኖሩ ይችላሉ። ኦኬ ትግሬዎች አማራ ክልል ውስጥ ይኖራሉ። ራሳቸውን እንዴት አይደንቲፋይ እንደሚያደርጉ አላውቅም። አገዎች ወይ ቅማንቶች እዚህ ላይ መረጃ ልስጥህ። ከአማራ ክልል ውስጥ
በሌሎች ብሔረሰቦች ዞን አለ። የኦሮሞ ዞን የሚባል አለ፣ የአዊ ዞን የሚባል አለ፣ የሰቆጣ ደግሞ እንደዚሁ የሌሎች ቋንቋዎች ተከብረው በጎንደር ውስጥ የነበረው ኦልሞስት ጠፍቶ የነበረው የቅማንት ማንነት እንኳን አንሰራርቶ የቅማንት አስተዳደር እንኳን እድል ተሰጥቶለታል። ዘውንሊ ኢትዮጵያ ውስጥ ሌሎች ብሔረሰቦች በማንነታቸው ተደራጅተው በትልቁ ክልል ውስጥ የሚኖሩት አማራ ክልል ውስጥ ነው። ቅድም ፕሮባብሊ ተክሌ ምስራቅ አፍሪካም ነበር፣ ኬንያ፣ ዩጋንዳ ምናምን አካባቢ እነዚህ በአርብቶ አደር የሚባሉት ማህበረሰቦች በተለያየ ምክንያት ናቹራል የሆነ ኮንፍሊክት አላቸው። እሱን አምጥተህ ግን አማራ ላይ ግን ትርክ ተፈጥሮ በፖሊሲ ተነድፎ ህገ መንግስት ወጥቶለት ምናምን ግን ታርጌት የተደረገ ከአማራ ውጭ እነዚህ ብሔረሰብ አለ ተክሌ? አላስታውስም። ትክክል አይ አንደርስታንድ። በዛ ረገድ አማራ ብሔረሰብ አማራ የሚባለው እንትንን ይጨርስና እድል ሰጣለሁ። የማይሆን ንጽጽር ነው ያቀረብከው። በጭራሽ አማራ ሰፈር እያደረገ ያለው አድሚት አድርጓል። አሁን እየሄደ የእሱን ጨርስ አንደርማይን ያደረገው ለመቀነስ ዋጋ ለማሳጣት ይሄ በጣም መስል ቆይ ጨርስ። ጭካኔም ነው ከነዛ ወንጀሉን ከሚፈጽሙ ሰዎች እንትን ተለይቶ አይታይም። አሁን ባለው ተክሌ ታውቀዋለህ እኮ የሰመጉን ሪፖርቶች ማንበብ ነው እኮ ኮንቲኒየስሊ ማንበብ እኮ ነው። ለምን መሰለህ ግጭቶች ይኖራሉ። ኦሮሞና ሶማሌ ተጋጭተዋል በክልል ወሰን ይሄ ይገባኛል ምናምን ነገር ወይም ደግሞ አማራ ሌላ እንትን ብለዋል። ሲስተማቲክ በሆነ መንገድ ግን ጥቃት እየተፈጸመበት ያለ አማራ ነው። ሲስተማቲክ አሁን ይሄንን ነው መለየት ያለብህ። በሳር ግጦሽ ወይም ደግሞ በከብት ምናምን ነገር የሚጋጭን የጎሳ የሚፈጠር የጎሳ ግጭትና ስርዓታዊ በሆነ መንገድ ታስቦበት ታልሞበት ተፈልጎ የሚፈጸምን የስርዓታዊ እንትን ማነጻጸር በጣም ተገቢ አይደለም። እንትን ነው እኮ የት ነው ጉሊሶ የሚባል ምዕራብ ወለጋ ነው ምስራቅ ወለጋ በአንድ ጊዜ ስንት ነው 500 ሰው ነው የተገደለው። ይሄ ነገር ሌላ ቦታ ወይ አውሮፓ ምናምን ተው ሌላው ብሔር ላይ ኢትዮጵያ ውስጥ ቢደርስ ትግራይ ውስጥ ቢፈጸም ኖሮ ምናምን እስካሁን ድረስ ምናምን ለቅሶን እንሰማ ነበር። በነገራችን ላይ እስካሁን ድረስ ጉሊሶ ምናምን ነገር ምንድነው ጉራ ፈርዳ እኮ ወደ ስንት ነው ወደ 70 ምናምን ሺህ የሚጠጋ አማራ ተፈናቀለና በምክር ቤት ጥያቄ ሲቀር መለስ ዜናዊ ምንድነው ያለው? እነዚህ ሞፈር ዘለል ነው ሞፈር ምናምን አርሶ አደሮች ናቸው፣ በቃ መተው የአካባቢውን አጥፍተው የሚሰፍሩ ናቸው እና which means justify ነው ያደረገው ስርዓቱ justify ነው የሚያደርገው። አሁን አንተ ምን መሰለህ ሲስተማቲክ በሆነ መንገድ የሚፈጸምን የዘር ማጽዳት ማንነት ተኮር ጥቃትና በኢትዮጵያ በየትኛውም ዓለሞች የሚፈጠር የአካባቢያዊ ግጭት ይሄ ግጦሽ የሳር በዘላን ማህበረሰቦች መካከል የሚፈጠርን ግጭት አንድ አይነት ውስጥ ነው እያስቀመጥክ ያለው እያለ በተለይ 83 አማራ አጠበባችሁ። የእናንተ ፕሮብሌም የእናንተ ችግር መሰል አስከብር ቅድም ልናገር የነበረው አማራ ማን ነው የሚለውን አጠበባችሁት። ኢህአዴግ ሲመጣ ታርጌት ያደረገው አማራ ብሎ ነሰሰርሊ የጎንደር ወይ የጎጃም ወይ የሸዋ የወሎ ተወላጅ አማራ አይደለም። ጉራጌዎችም ትግሬዎችም የኢትዮጵያ የሚል የሚያቀነቅል ሜንታሊቲ ያላቸው ኦሮሞዎችም ጭምር ኦኬ የአማራ ብሔርተኝነት አቀንቃኞች በሚል የአማራ ኦርቶዶክስ ፎርዛት ማተር ኮንዶ የሃይማኖት ጽንሰ ሐሳብ አይደለም አማራ የሚለው ኦርቶዶክስ የሆነ ነሰርሊ ብሔሩ አይደለም የሚታየው። ኦሮሞ ሆኖ እንደ አማራ የተጠቃ ትግሬ ሆኖ እንደ አማራ የተጠቃ ጉራጌ ሆኖ እንደ አማራ የተጠቃ የህብረተሰብ ክፍል ነው ለኔ። አማራነት የደም ጉዳይ ሳይሆን የአስተሳሰብ የአይዲዮሎጂ ጉዳይ ነው። ኢህአዴግ ታርጌት ያደረገው ያንን ለዘመናት ኢትዮጵያን ጨቁኖ ሌሎቹን ጨፍልቆ የራሱ አድርጎ ሲያስተዳድር የነበረ ስርዓት ነው ብሎ ነው እንጂ ልክ ጎጃሜና ጎንደሬን አይደለም አታክ ያደረገው። በሱ መልኩ አጠበባችሁ እናንተ አማራነትን አይቴ እንግዲህ በዛ መልኩ ነው የምንረዳው። ታርጌት ያደረጉት አታክ ያደረጉት አሁንም እያደረጉ ያሉት ሪሰንትሊ የተፈጠረው ጥቃት አስከብር አሁን በዚህ 2-3 ዓመት ወራቢ ከመጣ በኋላ የተደረገው ጥቃት የስ አንደርስታንድ ጂኦግራፊካሊ ፊዚካሊ አማራ ክልል የሚባለው ውስጥ ኢህአዴግ የፈጠረው ክልል ውስጥ ነው ትምህርት ቤቶች የተዘጉት፣ በድሮን የተደበደበው፣ ሰዎች የታሰሩት፣ የተረሸኑት። አይ አንደርስታንድ ዳት
ያለፉትን 35 ዓመታት ግን የተጠቃው ነሰርሊ የአማራ ክልል አማራ ብቻ ሳይሆን በብሔሩ በደሙ ጭራሽ አማራም ያልሆነ እንደ አማራ ባስተሳሰቡ የተወሰደ የህብረተሰብ ክፍል ነው። አይ ቲንክ እኔ በዛ መልኩ ነው የምረዳው ጓዶች፣ በዛ መልኩ ሰፋ አድርጎ ታጥቡ። ቅድም ያልኩ አናሎጂ እኮ ነው እዛ ለፊት የሚያደርገው። ሩዋንዳ ውስጥ ሁቱ ኤክስትሪሚስቶቹ ያንን ጄኖሳይድ ሲፈጽሙ ሞዴሬት ቱትሲዎችንም ጨምሮ ገለዋቸዋል። ያ ማለት ያ ጄኖሳይድ የቱትሲ ጄኖሳይድ መባሉን አያስቀረው። ቢኮዝ ጄኖሳይዱ ኢላማ ያደረገው ታስቦበት የታቀዶ የተፈጸመው ቱትሲዎችን ከምድረ ገጽ ለማጥፋት ነው። በዛ ሂደት የሩዋንዲዞችን ነው የሩዋንዳ ዜጎችን ነው አብዛኛው ቱትሲዎቹን ጌታው በአብዛኛው ቱትሲዎቹን እንጂ የሩዋንዳ ዜጎች ናቸው ጄኖሳይድ የተፈጸመባቸው የሩዋንዳ ዜጎች ናቸው። የደበቁ ከቱትሲዎቹ ጋር የተጋቡ በፖለቲካ አመለካከታቸው ሞዴሬት የሆኑ ኤክስትሪም ያልሆኑ ሁቶች ተገለዋል። ያ ማለት ግን ያ ጄኖሳይድ የሁቱ ኤክስትሪሚስቶች የቱትሲ እንትኖች ላይ ጄኖሳይድ የፈጸሙት ጄኖሳይድ ነው የሚለው ነገር አያስቀርም። በአማራም ላይ እንትኑ ስናየው ባለፈው 30 ዓመታት የተፈጸመው ነገር ባይ አሶሲዬሽን ዋናው ዓላማ አማራም ማጥቃት ኢትዮጵያዊነት ሰዎች ከአማራ ጋር ቤተክርስቲያን ሼር ያደርጋሉ። ከአማራ ጋር በትዳር ተጋብተዋል። ከአማራ ጋር የኢኮኖሚ አሶሲዬሽን አላቸው። ከአማራ ጋር ምናምን በሚሉ እንትኖች በተለይ ደግሞ እነዚህ ታውኖች አሉ። ይሄ ኦሮሞ ክልል ውስጥ ምናምን ከአማራ ክልል ውጭ ደቡብ ኢትዮጵያ ውስጥ ያሉ ታውኖች በሙሉ አማራና ሌሎች ናቸው የሚኖሩባቸው። ስለዚህ በዛ ታርጌት ተደርገዋል። ያ ማለት ግን ይሄ የተፈጸመው ጥቃት አማራን ታርጌት ያደረገ አይደለም የሚባለውን ነገር አያስቀረውም። ዋናው ዓላማው እሱ ስለሆነ ማለት ነው። ቲፒኤልኤፍም ምንድን ነው ትክክል ነህ 80 በነገራችን ላይ ይሄ በጣም ለታሪክ መቀመጥ አለበት። እኔ የማውቀውን ነገር ልንገር። አንደኛ አማራ ክልል የሚባለው የተፈጠረው በአማራ ህዝብ ፍላጎት በአማራ ሊቃን ፍላጎት አይደለም። የኛ የአማራ ህዝብ ተቃራኒዎች የአማራ ህዝብ ጠላቶች ልትላቸው የምትችላቸው ቲፒኤልኤፍ እና ኦኤልኤፍ ናቸው አማራ የሚባለውን ክልል የፈጠሩበትም ምክንያት እንደው ግምት አይደለም፣ በጣም በእርግጠኝነት የፈጠሩበትም ምክንያት ይሄ አማራ የሚባለውን በመላ ኢትዮጵያ ተሰራጭቶ የሚኖረው እንትን አንድ የሆነ እንትን ውስጥ ባንቱስታ የሚባል ነገር ነበር። የአፓርታይድ ሳውዝ አፍሪካ ውስጥ ባይዞይ ለነዚህ ለነባር ጥቁሮቹ ምን አድርጓቸው በዘር ከፋፈሏቸውና ባንቱስታን ስቴት ፈጠሩላቸው። የዙሉ የጾማ የማዲቬ ምናምን የሚባሉት እንትኖች እና በቃ ምን አደረጓቸው እዛ ኢንክሌቭ በቃ እናንተ እዛ ክልል ይሰጧቸዋል። ትልቁን የደቡብ አፍሪካን ጉዳይ እንዳይመለከታቸው የአማራ ክልል ህወሓትና ኦነግና እንትን የፈጠሩበት እንትን ምንድን ነው? አማራን እዛ እንትን ውስጥ ያስቀምጡታል። በሌላው ኢትዮጵያ ክልል ባይተዋር ያደርጉታል። ስለዚህ እዛ አማራ ክልል ውስጥ አለ፣ አማራ ክልልን ኮንትሮል ያደርጉታል። ሌላው ክልል ያለው ከአማራ ክልል ውጭ ያለው አማራ ግን ወራሪ ነው፣ ሰፋሪ ነው፣ ነጣቂ ነው፣ ነፍጠኛ ነው፣ ይመታል። ታርጌት ነው። ምንም እንትን የለም። ባይዞ ታስታውሱ እንደሆነ አላውቅም እንጂ ባህር ዳር ላይ 84 ዓመተ ምህረት አንድ ትልቅ ኮንፈረንስ ተካሂዶ ነበር፣ የአማራ ዲሞክራሲያዊ ኮንፈረንስ ተብሎ ማለት እነዚህን ጥያቄዎችን ተብሎ እና አንዱ ጥያቄ ሲነሳ ከአማራ ክልል ያሉ አማሮች ሲባል እነሱ ነፍጠኞች ናቸው፣ አይመለከተንም፣ እኛ እዚህ ያለውን ጭቁን አማራ ነው የምንወክለው which means literally አጋልጦ ነው የሰጣቸው። ግን መጨረሻ ላይ ምንድነው አሁን ተክለ ያነሳው ነገር ምንድነው? ይሄ ነገር ትላንትና በዳር ሀገር ዳር በሆኑ ሀገሮች በደቡብ በምዕራብ በምናምን አካባቢዎች ይፈጸም የነበረው ጥቃት እዛ ቦታ ላይ መቆም ባለመቻሉ ገስግሶ መጥቶ ሆምላንድ የአማራ ሆምላንድ የሚባለው ማለት አሁን አማራ በብዛት ሰፍሮ በሚኖርበት አካባቢ ላይ ተግባራዊ መሆን ጀመረ። ማቆም ባለመቻሉ መከላከል ባለመቻሉ ነውና አትቀላቅሎ ለማለት ነው ተክለ የአማራ ጄኖሳይድ መሆኑን አያስቀረውም። አይ ቲንክ እኔ በጣም ይሄ ስህተት ነው፣ ትክክል አይደለም። አማራ ሀገሩ ኢትዮጵያ ነች እንጂ አማራ ሆምላንድ ብሎ ራሱ 2-3 ክልል ላይ መገደቡ ራሱ በጣም ፈንዳመንታል የሆነ ስህተት የተሳሳተ አስተሳሰብ ነው። አይ ቲንክ መጠንቀቅ አለብን። አይ ቲንክ እዚህ ላይ እንስማማለን። ፕሮባብሊ እኔ ሀገሬ ኢትዮጵያ ነው፣ ነጌሌ ነው። ነጌሌ ቦርና ነጌሌ ነኝ ያስከብር። I have nothing to do with ጎጃም
ያ ደን ሆምላንድ አልከዋል አለቃ ሆምላንድህን እዛ ወሰድከዋ አዲስ አበባ ኢዝ ዩር ሆምላንድ በረራም በለው ፊንፊኔ አዲስ አበባ ሆምላንድ ነው ጌታው ዋይ ዱ ዩ ጎ ዴር የአማራ ክልል አንደኛ ነገር የአማራ ክልል ህዝብንና የአማራ ህዝብን መለያየትም አለብን ለኔ አሁን የምትሉት እናንተ መታወሩት ስለ አማራ ክልል ህዝብ ነው ኖ እኔ ደግሞ ስለ አማራ ስለ ኢትዮጵያ አማራ ነው የማወራው አጠቃላይ ኦል ኦቨር ኢትዮጵያ አገሬ ነው ቤቴ ነው ብሎ ሲሆን ኤርትራም ጭምር ነበር መሬታችን በት ናው የዛሬ 35 ዓመት የመጣን አይዲዮሎጂ ተቀብለህ በጣም የኢህአዴግ ትልቁ አቺቭመንት ሰክሰስ ይሄ ነው እንደ መስፍን አይነትን ኢትዮጵያዊ ምርጥ ኢትዮጵያዊ አማራ አደረገው በጣም የኢህአዴግ በቃ ትልቁ ቢግ አቺቭመንት ይሄ ነው አክቹዋሊ እና ሆምላንድ ብለህ ደግሞ ጠርተህ እንደገና እዛ ትገባለህ ኢትስ ቬሪ ሳድ ኖ እንደዛ አይደለም አክቹዋሊ በዛ ማስተካከያ ነው ምን መሰለህ የፖለቲካን በቮይድ አትሰራም አይደለ አንድ ነገር ኢትዮጵያ ውስጥ ፖለቲካ ስትሰራ አየር ላይ ለምትሰራው መሬት ላይ ካለው ተጨባጭ ሁኔታ እንትን ተነስተን የምትሰራው ፖለቲካ ማለት ኦል አባውት ሞቢላይዜሽን ሰው ማንቀሳቀስ ነው አሁን በኢትዮጵያ ፖለቲካ እኔ ካንተ በለጠ ፖለቲካ ውስጥ አትስ ቆይቻለሁ ማድም ቅንጅት የሚባለው ሙስ ቆይቻለሁ 97 እንግዲህ አውራ ከሚባሉ ሰዎች አንዱ ነበርኩኝ በኋላ እንትን አለ ግንቦት 7 ምናምን ይሄ መክሸፍ አይደለም ባይዞ ይሄ በደንብ ፖለቲካን በደንብ መረዳት ፖለቲካው የኢትዮጵያ ፖለቲካ በተለይ ደግሞ አሁን ይሄ ባለፉት 35 ዓመታት የተፈጠረው ትውልድ ፖለቲካን የሚረዳው በዚህ በክልል በብሔር በምናምን ቋንቋ ነው ሞቢላይዝ የሚደረገውም በዛ ነው የሚያጠቃውም የሚጠቃውም ማለት ፖለቲካ ስራለው ብለህ አንተ ይሄ ኢትዮጵያ የሚባል ላይ እንትን ሄሊኮፕተር ቪው ምናምን ላይ ተሰቅለ ኢትዮጵያ ሀገራችን እንወዳታለን እንወዳቸዋለን ምናምን ነገር ብትል ፖለቲካው ጀስት እንትን ነው የሚሆነው አየር ላይ ነው ፍሎት የሚያደርገው ማለት ነው ኢትዮጵያ የጨዋታው እንትን መረዳት አለ ለአንድ ሰዓት ያክል ተወያይተናልና መስፍኔ እንደማጠቃለያ እድል ስጣችሁ አይ ሆፕ እንትና ማን ተክሌ አማራ ማለት አማራ ክልል የሚኖረው ህዝብ ሳይሆን እንትና የ97 ላይ ታስታውሳላችሁ ዶክተር ያዕቆብ እና ዶክተር ብርሃኑ ቅንጅትን ወክለው ከስዩም መስፍን አይ ዶንት ኖ ከኢህአዴግ ሌላ ማን እንደነበር አላውቅም በውጭ ጉዳይ ፖሊሲ ሲከራከሩ ዶክተር ብርሃኑ ዛሬ እንግዲህ ጉራጌ ተናጋሪ ነፍጠኛ አግኝታችኋል ነው እንዲህ ነገር ምናምን በሚል ክርክሩን ይጀምራሉ ከዛ ስዩም መስፍን አሁን መስፍን ያለው ተክሌ ያለውን ነገር ተናገረ አማራ ማለት በደም ሳይሆን አስተሳሰብ ነው እና አማራ የሆኑ ኦሮሞኛ በደም ወይም በቋንቋ ኦሮሞ የሆኑ ትግሬ የሆኑ ምናምን ብሎ የሆነ ያጠቃለበት ነገር አለ ተክሌ እሱን ነው ኮት ያደረገው እንደገባኝ ዋቴቨር ግን አካዳሚክ ጂምናስቲክ እንዳናደርገው አካዳሚክ ጂምናስቲክ እንዳናደርገው ተክሌ አይ ነው እችን በፍጹም አሁን የምትለውን ነገር አልሰማሁም እኔ የምርጫው ክርክር ጊዜም ኬንያ ነኝ ከዛ ካናዳ ገባሁ አሁን ያልከውን ክርክር አላየሁኝም እና ስዩም መስፍን ይሄን ብሎ ከነበረ በጣም ሂወዝ ማለት በዚህ ፖይንት ላይ በጣም he got it right ግን የኔ ሐሳብ በራሴ ንባብና ልምድ ህይወት የተቃኘ ነው እንጂ በአጋጣሚ ተከታተመ እንጂ የለውበት ስለዚህ የሚገደሉ ሰዎች አሉ ተክሌ ባንተ ፐርስፔክቲቭ ኢትዮጵያውያን ናቸው መስፍን በመስፍን ፐርስፔክቲቭ አማራዎች ናቸው ግን መገደል የለባቸው እንደዚህ አይነት ሰዎች በምንም ታምር አማራዎች ኦሮሞዎች ማንንም ሰው በፖለቲካ አመለካከቱ በማንነቱ ታርጌት ተደርጎ የሚገደልባት ኢትዮጵያ መኖር የለባትም ከዚህ እንድንወጣ ምን መደረግ አለበት አንዳንድ ደቂቃ ማጠቃለያችሁን ተክሌ አይ ቲንክ እኔ የአንድነቱ ኃይል ለሁሉም ለዘመኑ የሚመጥን መስፍን እንዳለው ለዚህ ለወቅቱ የሚመጥን በተለይ ወጣቱን ማጆሪቲ ወጣቱ ኢትዮጵያ ውስጥ ማዕከል ያደረገ አዲስ የኢትዮጵያዊነት አስተሳሰብ ይዞ መምጣት አለበት ሁሉንም ብሔርተኛውን ሪሰንትሊ በቴዲ ሙዚቃ ምክንያት ጥሩ ኢትዮጵያዊ ብሔርተኝነት የነበራቸው ኦሮሞዎች እንደመቆጣት ያሉ አሉ ያየኋቸው አስተያየት ሲሰጡ ማለት ነውና የቴዲ ዘፈን እኛን ያገለለ ነው አክቹአሊ ኦር ሙስሊሞችም ሊሆኑ ይችላሉ የድሮ ኢትዮጵያ እኛን የጨቆነች ያገለለች ነችና ይሄን ዘፈን መቀበል የድሮ ኢትዮጵያ ትምጣ ማለት እኛንም የኛን ኢንተረስት የሚጎዳ ነው ብለው ሐሳብ ሲያራምዱ ነበር ሶ ናው እኛ ዘመኑን የመጠነ የዋጀ አዲስ የፖለቲካ አስተሳሰብ ይዘመተን ስቲል ግን ፈንዳመንታሊ ኢትዮጵያዊነት የሚለው ግን አስተሳሰብ ምን ምትክ የለውም አክቹአሊ ኢትዮጵያ እንደ ሀገር ከቀጠለች ማለት ነው
አይ የለም አማራ ክልል አማራ የሚባል አገረ መንግስት እንመሰርታለን ከተባለ ሰየው። ከዛ ውጭ በኢትዮጵያ አገረ መንግስት ውስጥ ነው የምንኖረው ካለ ግን አዲስ የሚመጥን ሁላችንም አኮሞዴት የሚያደርግ አስተሳሰብ ርዕዮተ ዓለም ቀርጾ በዛ መታገል ነው እንጂ እኔ ጎጃም እና ጎንደር አብረው አይበሉም። ብዙዎቹ ጓደኞቼ አብረው አይተያዩም ጭራሹ። እንዴት አድርጎ ነው የአማራ የሚባል ነገር አንድነት አይመጣም ጭራሹ። የለምም በግድ ሊመጣም አይችልም። እርስ በርሱም አንድ አይሆንም። እንኳን ኢትዮጵያን አንዱ ነው ነፃ ሊያወጣ ይቀርና ማለት ነው። አይ ቲንክ ይሄን ነው እንትን ምለው ጌታው መስፍን። አይ ምንድነው ቀደም ያልኩት ነገር ነው። የብሔር ፖለቲካው በጣም ስር ሰዷል። መዋቅር አለው። ኢቨን ፖለቲካል ኢኮኖሚ ተፈጥሯል። በጣም የራሱ የሆነ የሬንት ብዙ ነገሮች ብዙ የተወሳሰቡ ነገሮች ተፈጥሯል። ባለፉት 35 ዓመታት እንዲህ ቀላል ነገር አለም። ኢትዮጵያ የምትባለው ሀገር በሚገርም ሁኔታ ነው በጣም የተለወጠችው ማለት በበጎ ሳይሆን በመጥፎ ማለት እና ይሄንን እንዲሁ ዝም ብለህ በሪቶሪክ በመፈክር በመጽሐፍ በምናምን ነገር የምትለውጠው አይደለም። በጣም የመረረ ትግል ያስፈልጋል። እውነቴን ነው የምልህ። እንዲያው እንትኖቹ ራሱ የዚህ የብሔር ፖለቲካ እንትኑ ሰለባ የሆኑ ወይም ደግሞ ተሸካሚ የሆኑት እነሱንም ጭምር ነፃ ማውጣት ይጠይቃል። ይሄ የአስተሳሰብ ትግል ብቻ ሳይሆን አሁን የተጀመረው የትጥቅ ትግልም አብሮ መቀጠል አለበት። ለምን መሰለህ? እኔ የማምነው ምንድነው በጣም ይሄ ስር የሰደደ ነው። በጥቅም የተሳሰረ የፖለቲካ የተሳሰረ ኃይል ተፈጥሯል። አሁን ምርጫ እንኳን ተካሂዶ በምርጫ አሸነፈ ህገ መንግስት ለውጠ ኢትዮጵያ ውስጥ ያለውን የብሔር ፖለቲካ ይቀይራለሁ ብለህ አንድ እርምጃ ብታረግ ይሄ ብሔርን ከብሔር እያጋጨ የኔ ብሔር ተነካ፣ የኔ ብሔር ጥቅም አልተከበረም፣ የክልሌ ድንበር ሊጣስ ነው ምናምን እያለ ግጭት የሚቀሰቅሰው ኃይል ነው የሚነሳበት። ስለዚህ ይሄን ኃይል ይሄ አብሶሊት በሆነ መንገድ ማሸነፍ የምትችለው እንዳልኩ ኮምባይን የፖለቲካና የትጥቅ ትግል በማካሄድ ነው። የተጀመረው የትጥቅ ትግል ኢትዮጵያ ውስጥ የ83 ላይ ደርግ ተሸንፎ ኢህአዴግ ስልጣን ከወጣ በኋላ እነዚህ ኤትኖ ናሽናሊስት ፎርስ የሚባሉት እነሱ ናቸው። አሁንም ድረስ የነሱ አስተሳሰብ ነው ሀገሩን እየገዛ ነው። እነዚህ ይሄንን ካንሰረስ የሆነ አስተሳሰብ መንቀል የምትችለው በተመሳሳይ እንትን ከስሩ መንግለንት ነው። ወታደራዊ እንትን ትግል ያስፈልጋል። ፖለቲካዊ አስተሳሰብ ለውጥ ያስፈልጋል። ከዛ በኋላ በአጠቃላይ ደግሞ ኢትዮጵያን ቶታሊ ትራንስፎርም ማድረግ ያስፈልጋል፣ ማሸጋገር ያስፈልጋል። አለበለዚያ በጣም ውስብስብ ነው የሚሆነው። በምርጫ ምናምን ብትሞክረው አንደኛ በምርጫ ስልጣን የሚለቅም ኃይል የለም። በነገራችን ላይ እኔ ያው ምርጫ ኢትዮጵያ ውስጥ ለውጥ ይመጣል የሚል እምነት የለኝም። ሰላማዊ ሰልፍ ያልፈቀደለ መንግስት በምርጫ ተወዳድረህ ስልጣን ይለቅልኛል ብለህ አታስብም። እንትን አትለውም። አሁንማ ጭራሽ ብሶ መከላከያው የምርጫ አስፈጻሚ የሆነበት ሀገር ነው። በዓለም ላይ የለም። በነገራችን ላይ ምርጫ ፍሪና ፌር ምናምን የሚባለው አንደኛውም እንዲያውም ከወታደር ጣልቃ ገብነት ነፃ ሲሆን ነው። አሁን እኮ ኢትዮጵያ ውስጥ የምርጫ ቦርድን ስራ እየሰራ ያለው መከላከያ ነው። የኮሮጆ እያጀበ መራጮችን እያስገደደ እንትን ያለው እና በምርጫ በምናም እንትኑ ይሄ ኮንስቲቱሽኑ ህገ መንግስቱ የፌዴራል ስርዓት የሚሉት ምናምን ነገር እያለ ተክሌያው የሚያስባት ተክሌ የሚመኛት ኢትዮጵያ እኔ ቅዠት ነች። ኢትዮጵያ እውናት ነው። ይሄንን ተቀበል ተክሌ አንተ። ኦኬ ይሄ ህገ መንግስት እያለ ይሄ ምናምን እያለ ፓርቲ አቋቁሜ በዚህ ፍሬምወርክ በዚህ ህገ መንግስት ተወዳድሬ ለውጥ አምጥቼ ስርዓት ቀይርና ኢትዮጵያ ይቺ አንተ የምትላት ኢትዮጵያ ያመጣለሁ ምናምን ነገር እሱ ጭልጥ ያለ ቅዠት ነው። ስትራክቸራል ፈንዳሜንታል የሆነ የስርዓት ለውጥ ያስፈልጋልና ያንን በመቀየር ኢትዮጵያን ትራንስፎርም ማድረግ ይቻላል የሚል እምነት አለኝና ይሄ ነው ካበዛው መስፍን ተክሌ ከተናገርከው አንድ ነገር አሳኬት ዋን ሞር እድል እሰጣለሁ። ምክንያቱም መስፍን አዲስ ነገር ነው ያነሳው። አሁን ከተወያየንባቸው ውስጥ አይ ቲንክ አንደኛው ከጎንደርና ጎጃም ባልከው እንትን ላይ ፕሮባብሊ አንተ በአጋጣሚ በአንተ ዙሪያ ባሉ ሰዎች ወይ ደግሞ በሶሻል ሚዲያ ካልሆነ በስተቀር የጎጃምና የጎንደር ህዝብ የሚታሰብም አይደለም። ግራና ቀኝ አይንን ወይ ግራና ቀኝ እጅ ወይ እንደዚህ ምናምን ምንም የፖለቲካ አድሚኒስትሬሽን አማራ ህዝብ ሆኖ ከአባይ ማዶ ያለ የፖለቲካ አስተዳደር ጎጃም ይባላል፣ ከአባይ ማዶ ያለ ጎንደር ይባላል። ምንም እንዳልኩ አንዳንድ ሶሻል ሚዲያ ላይ አንዳንድ ሰዎች ጥራዝ ነጠቅ በሚያነሱት እንትን ላይ ጎጃምና ጎንደር የሚታሰብም አይደለም፣ አንድ ህዝብ ነው ለማለት ነው። ግን የፋኖን ትግል ጀስቲፋይድ ነው ያልክ መሰለኝ። ጀስቲፋይድ ከሆነ መስፍን አሁን ትጥቅ ትግል የሚል ነገር አንስቷል።
በዚህ ላይ ትንሽ ነገር በልና እናጠቃለን። እሱ ላይ እንኳን ያው የታወቀ ነው የኔ አቋም። እኔ በትጥቅ ትግል ሞራሊ ራይት ነው ብዬ አላስብም። ሞራሊ ሮንግ ነው። ቅድም መስፍኔ እንዳለው የስ አይ አንደርስታንድ አሁን ባለው ሁኔታ ውስጥ ኢትዮጵያ ውስጥ በምርጫ ለውጥ ይመጣል ብዬ አላስብም። ምርጫም አለ የሚለው ነገር በፍጹም ለእኔ ምርጫ የዕለት ዕለት ሳይሆን ፕሮሰሱ ነው። ላለፉት 5 ዓመታት ፖለቲካ ፓርቲዎች እንደ ልብ አባላት ሳይመለምሉ፣ ኦፊስ ሳይከፍቱ፣ ፈንድሬስ ሳያደርጉ፣ ተቃውሞ ሰልፍ ሳይጠሩ ሳይንቀሳቀሱ ቆይተው የሆነ ግንቦት በ5 ዓመት ግንቦት ላይ መተ በ2 ወር ቴሌቪዥን የሆነች ድራማ ሰርተ ምርጫ ነው አይሆንም። ለኔ እንትን አይደለም። አት ዘ ሴም ታይም ኢትዮጵያ ውስጥ በትጥቅ ትግል ለውጥ መጥቶ አገሪቱን ዴሞክራታይዝ ያደርጋልን ብዬ አላስብም። ሞራሊ ሮንግ ነው። እኔና መስፍን ጎራ ለይተን ተጋድለን የሚመጣ ለውጥ አይ ቲንክ ኮምፕሊትሊ ሮንግ ነው። ፕራክቲካሊም ባየነው ታሪካችን አየነው። ለውጥ መጣ በሙሉ 50 60 ሺህ 100 ሺህ ሰው ሰውቶ ስልጣን የሚይዝ ኃይል በሉንኩ ተረከቡ ብሎ በሲልቨር ፕሌት ስልጣን ይሰጣል ወይ? አይ ዶንት ቲንክ ሶ። ኤንድ ፕራክቲካሊ ይቻላል አይቻልም? ሊቻል ይችላል። ሶ ከዛ አንጻር እኔ ኮምፕሊትሊ እቃወማለሁ። ያው ሀገር ቤት ገባ ወጣ እንደምንም ደግሞ ታውቃለህ። ግን አንድ ጥያቄ ነው ከመዝጋቱ አስከብር። ጸረ ጭቆና ትግሎች አሉ። በነገራችን ላይ በዓለም ላይ ብዙ ጨቋኝ አገዛዞች አሉ በታሪክ የምናውቃቸው እና እነሱን ለመታገል የተካሄዱ የትጥቅ ትግሎች አሉ። ጀስት እና እነሱ ሞራሊ ሮንግ ናቸው፣ ሞራሊ እንትን ናቸው። ምክንያቱም እነዛ ጨቋኝ አገዛዞቹ እነዚህ ገዢ የሚባሉት ምንም ፖለቲካል ስፔሱን እፍን አድርገው ይዘው አይደለም ምርጫ አይደለም ምናምን ነገር እንዳትደርገው እና የነበረው በነዛ ሁኔታዎች ውስጥ የነበሩት አማራጮች ትጥቅ ትግል ማካሄድ ነው። የትም ሀገር ውስጥ የሚካሄድ ነው አይደለ? የኢትዮጵያ በፖለቲካ እንትን ነገሮችን መቀየር የማትችልባቸው እድሎች በጠበቡ ቁጥር አስቸጋሪ ሆኖ ሞራሊም ለመምረጥ አስቸጋሪ ሆኖ ነገር ትመርጣለህ። አሁን ባለው የኢትዮጵያ ሁኔታ በምርጫም ነገሮች መለወጥ ተቻለ፣ በጩኸት በምልጃ በምናምን ነገር ካልተቻለ ምንድነው ያለው አማራጭ? ዝም ብሎ መቀመጥ እና ዝም ብሎ ይሄ አዝጋሚ ስሎ ዴዝ መሞት ነው? አገዛዙን ተቀብሎ በቃ እንደፈለገ ያርገኝ ብሎ መቀመጥ ነው? ወይንስ አይ በቃ ምን አማራጭ አለ? ይሄን ካልቻልኩ ትጥቅ አንስቼ ይሄን መንግስት ተፋልሜ ወይ ሞታለሁ ወይ ራሴ ነፃ አውጣለሁ ነው? እስቲ ይሄን ነገር እንትን ሞራሊ ኢትዮጵያ እንደውም ኑና ተዋጉኝ ይላል። ኢትዮጵያስ እንደውም ኑና ተዋጉኝ ይላል። ቀጥል ተክሌ። አይ እኔ ሞራሊ ሮንግ ነው ስል መስፍኔ የአንድ ሀገር ልጆች ነን፣ ወንድማማቾች ነን። and በፖለቲካ ተለያየን then የሆነው አንደኛው ክፍል ሄዶ ጫካ ገብቶ ነፍጥ አንስቶ ሌላኛውን ገሎ ስልጣን ይዞ አገሪቱን ነፃ አውጥቼ ቀጥላለሁ የሚለው ለኔ ማለቴ ነው። but I understand ቅድም መጀመሪያችን ላይ እንዳትረሳ መሳሪያ ይዘው ደግሞ የለም በዚህ መልኩ ነው የምንታገለው የሚሉትንም I respect their opinion, they believe ብያለሁ። ለኔ ግን ፐርሰናሊ ኖ ከወንድሞቼ ጋር ከእህቶቼ ጋር መሳሪያ አንስቼ እነሱን ገድዬ ስልጣን ይዤ አገር መለወጥ የሚለው I think self destruction ነው ለኔ ብዬ አስባለሁ። ራሴ እንደ መግደል ነው አድርጌ መወስደው ለማለት ፈልጌ ነው። ሞራሊ ሮንግ ነው። ያ ስልጣን ላይ ያለው ወንድምህ አንተን አንደኛ ስልጣኑን ይዞት የጋራ ሀገር ነው ምናምን I think ይሄኛው ዋይዝ በሆነ መንገድ ቢጠቀምበት እርሱም ተጠቅሞ አንተም ተጠቅመህ በጋራ የምትኖሩበት ሀገር መፍጠር ይችል ነበር። ያን ስልጣኑን አድርጎ እንዲያውም ጭራሽ አንተን ለማፈን፣ አንተን ለማድሄት፣ አንተን ለማጥፋት፣ አንተን እስር ቤት ማጎር ሊቀመንበር ሰብሳቢ ይቅርታ አወያይ እኔ መስፍኔ አንዳንድ ነገሮች እኮ ለመተማመን አይደለም እዚህ የምናደርጋቸው ውይይቶች ኦፒኒየኑ ከሁለቱም አቅጣጫ ይሉና ወደፊት ኢቮልቭ የሚያደርጉ ናቸው። አሁን ከአንተ ባልከው ላይ ልቀጥልበት እችላለሁ። እኔ ኢትዮጵያ ውስጥ ሰላማዊ ትግል በበቂ ተደርጓል ብዬም አላምንም። አክቹዋሊ ኦኬ ከሆነም የትጥቅ ትግል ላስት ሪዞርት ነው። ኢትዮጵያ ውስጥ ሰላማዊ ትግል በቂ የሆነ አልተደረገም ብዬ ነው የማምነው። እሱን ካመጣው ማለት ግን ሌላ ደግሞ እሱ እንትን ውስጥ ይወስዳል ማለት ነው። እኔም አንተም የሆነ ሰዓት
እንትን አለለም ጀጅመንት ውስጥ አልገባም። ግን በበቂ ግን ትግሉ ሰላማዊ ትግል ኢትዮጵያ ተደርጓል ብዬ አላስብም። እንቀጥላለን። አይ ቲንክ ይሄ በጣም ጤናማ የሆነ ውይይት ነው። የአስተሳሰብ ብዝሃነት አለ፣ እናከብራለን ብዝሃነትን። እንቀጥላለን። ተመልካቾቻችን እንደዚህ አይነት ውይይቶች በጣም ጤናማ ናቸው። አንድ ሰው በሆነ መንገድ ሀሳቡን ስለገለጸ ወይም ይሄኛውን ወይም ይሄ ደግፎ ስለተቃወመ የሚመጡ ሰዎች እንደዚህ አይነት የክርክር ሀሳቦችን ፐርስፔክቲቮችን ሊያዩ ይችላሉ። ከዛ በኋላ ራሳቸው ውሳኔ ይወስናሉ እና በጣም እንቀጥላለን። የአማራ አንድነት ድምፅ እንደዚህ አይነት ውይይቶችን እናበረታታለን። እንግዶቼ አቶ ተክለ ሚካኤል አበበና መስፍን አማን በዳግሚያ ትንሣኤ ምሽታችሁ ጊዜያችሁን ሰውታችሁ ይህን ያክል ሰዓታችሁን ለተመልካቾች ስለሰጣችሁ በጣም አመሰግናችኋለን። እንቀጥላለን። የአማራ አንድነት ድምፅ የአማራው ማህበረሰብ ወደ አንድነት መጥቶ የተጋረጡበትን አደጋዎች እንዲመክትና ለሁሉም የምትሆን ኢትዮጵያ የመፍጠር ፕሮጀክቱ እንዲሳካለት ለማገዝ የተቋቋመ ሚዲያ ነው። ይህን ሚዲያ ተደራሽነቱ እንዲጨምር ይህን የመሰለ ውይይት ብዙ ሰዎች ቢያዩት ይማሩበታል ብለን ስለምናስብ ሼር አድርጉልን፣ ሳብስክራይብ አድርጉን፣ ላይክ አድርጉና አልጎሪዝሙ እንዲጨምር እንድትተባበሩን በየፕሮግራማችን መጨረሻ የምናሳልፈውን የሁልጊዜ ማሳሰቢያችን ለመግለጽ እወዳለሁ። በጣም አመሰግናለሁ ተክሌና መስፍን። በተመሳሳይ ፕሮግራም እስከምንገናኝ ሁላችሁንም ጤና ይስጥልን። እግዚአብሔር አክብርልን።